ሰላም ጤና ይስጥልኝ ቴኪት ፋም እንዴት ናቸው? ይህ ቴኪት ፖድካስት ነው። በሲዝን 3 ኤፒሶድ 9 በአሪፍ እንግዳ መጥተናል ዛሬ። በዛሬ ኤፒሶድ ዲስካሽኑን ሆስት እያደረግኩ አብረን የምንቆየው ቶሎሳ ነኝ። የዛሬው ገስታችን ደግሞ በረከት ዳንኤል ይባላል። ከአስቱ አሪፍ እንግዳ ይዘናል ዛሬ። ብዙዎቻችን እዚህ ኮሚኒቲ ላይ በዲዛይን ልናውቀው እንችላለን። So we are super excited to have him today with us. ዲስከሽኑን ኢንጆይ እንድታደርጉ እና ጥያቄና ሀሳብ ካለ ደግሞ ዲስከሽን ግሩፕ ላይ መጻፍ ይቻላል። ፕላስ መጨረሻ ላይ ደግሞ ጥያቄ መጠየቅ ከፈለጋችሁ ዳይሬክትሊ ቤኪን መጠየቅ ትችላላችሁ። ኪዩንዴይ ሴሽን ይኖራል። ቤኪም መታላ እንኳን ደህና መጣ። እንኳን ደህና ቆያችሁ። ኦኬ እናመሰግናለን እዚህ ስለተገኘልን። ራስን በማስተዋወቅ እንጀምር እስቲ። ለዚህ ኮሚኒቲ ለማያውቁ ለሚያውቁም ሰው ራስን በማስተዋወቅ ማን ከየት እንደመጣ let's get started like that. ኦኬ እሺ፣ በመጀመሪያ ደረጃ አክብራችሁ እዚህ ፖድካስት ላይ ስለቀረባችሁኝ እግዚአብሔር ያክብርልኝ፣ አመሰግናለሁ። ያው አንተ እንዳስተዋወቀኝ ስሜ በረከት ዳንኤል ይባላል። ከረንትሊ በአዳማ ሳይንስ ቴክኖሎጂ ዩኒቨርሲቲ በ4ኛ ዓመት የኮምፒውተር ሳይንስ እና ኮምፒውተር ኢንጂነሪንግ እያጠናሁ እገኛለሁ። በፕሮፌሽን ደግሞ ቅድም እንዳልከው የፕሮዳክት ዲዛይነር ወይም ዩአይ ዩኤክስ ዲዛይነር ነኝ። ይህን ይመስላል። ኦኬ ሶ ክሪ ኮሌጅ እንዴት እንደነበረ እና ደግሞ ወደ አስቱ ጆይን እንዴት እንዳረግ። ኦኬ ትንሽ ላይ ተቆርጦ ነበር ማለት ነው። ፕላስ ለምን አስቱ ጆይን እንዳረግ ይሰማል? ያ ይሰማል። አስቱ ጆይን ያደረኩት በመጀመሪያ ደረጃ ላይክ እንዴት ነው አስቱን 11 አይ ቲንክ 12 ምናምን እያለው በጣም በቃ የምፈልገው ዩኒቨርሲቲ ነበር። ላይክ እንዴት ነው ሰው ድሪም ካር ምናምን እንደሚለው እኔም አስቱ ገብቶ ኮምፒውተር ሳይንስ መማር ለእኔ በቃ በዛ ሰዓት በጣም እንደ ትልቅ ነገር ነበር እና ያም እንዲሆን አንደኛ ኢንስፓየር ከሆንኩበት ነገር አንዱ ከዛ በፊት ቴሌግራም የአስቱ እንትን አለ ሲሲ ክለብ አላቸው የኮምፒውተር ሳይንስ ክለብ ማለት ነው። እና ያንን ቴሌግራም ላይ ምናምን የመከታተል አጋጣሚ እድሉ ነበረኝ። እንዲሁም እንትን ቴሌግራም ነው ላይቭ ፖስት በሚያደርጉ ሰዓት አብዛኛውን ጊዜ ይከታተል ነበር እና ያ ነገር ሞር ሁሌ ኢንስፓየር ያደርገኝማ በቃ እዚህ ዩኒቨርሲቲ ገብቼ ዋናውም አንደኛው እዛ ክለብ ለመግባት ነበር እና አስቱ የገባሁበት አንደኛ ዋነኛ ሪዝን ይሄ ነበር። እንዴት ነው ከቴክ ጋር የነበረ ሪሌሽን ላይክ ቢፎር አስቱ? ይሄ በጣም ረጅም ስቶሪ ነው የሚሆነው። ከረንትሊ አሁን ያው ከረንትሊ እየሰራ ያለሁት እንደ ፕሮዳክት ዲዛይነር ነው። ነገር ግን ከዚህ በፊት የነበረኝ ባክግራውንድ ቶታሊ በቃ የትልቅ ዲቨሎፐር የሚሆን ባክግራውንድ ነበረኝ። ፕሮግራሚንግ በጣም ወድ ነበር። እንዴት ነው የጀመረው ይህ ጆርኒ የቴክ 9 አይ ቲንክ ኦር 10ኛ ክፍል እያለው እንዴት ነው ሁሉም ያው ፕሮግራመር ሲጀምር የጀመረበት አጀማመር ተመሳሳይ እንደሆነው የኤችቲኤምኤል እና ሲኤስኤስ ነበር እና አስተማሪያችን ያው ፕሮጀክት እየሰጠ ነበር። እሱም የኤችቲኤምኤል ሲኤስኤስ ምናምን ነገር መስራት ነበር። ከዛም በቃ ያኔ የጀመረ 9 ኦር 10 እንዴት ነው ቴሌግራም ላይ ምናምን ያን ጊዜ አይ ቲንክ ኢንተርኔት አክሰስ ምናምን ብዙ አልነበረም እና የማገኘውን ኦፖርቹኒቲ እንዴት ነበር ቴሌግራም በቃ ካገኘው ኢንተርኔት ካገኘው ፒዲኤፍ አውርድ ነበር ላይክ ቻናሎች ላይ እየፈለኩ ማለት ነው የኤችቲኤምኤል እና ሲኤስኤስ ሶ ይህንን ኤችቲኤምኤል ሲኤስኤስ ኮድ አደርጋለሁ ምናምን አታ ሞመንት ደግሞ ምንድነው እንትን ፒሲ ያለ
ይሰማል? ያ ይሰማል። ያ እና አዛት ሞመንት ያው ፐርሰናል የሆነ ኮምፒውተር አልነበረኝም። እንዴት ነው የሚሆነው? ፋዘር ጋር የመስሪያ ቤት አለ እና እዛ እየሄድኩ ነበር። በቃ ቅዳሜ ቅዳሜ ሞስት ፕሮባብሊ እንደዛ ነው። ቅዳሜ ቅዳሜ ወይ የሆነ ቀን ብቻ እየሄድኩ ፋዘር ጋር ኮድ አደረግ ነበር ማለት ነው። ኤችቲኤምኤል እና ሲኤስኤስ ማለት ነው። ሶ እንዲህ እያደረኩ እያለ የሆነ ጊዜ አንድ የፋዘር ጓደኛ ኮምፒውተር ሳይንስ አስተማሪ ነው እና ኮድ እያረኩ የፋዘር ኮምፒውተር ላይ አየኝ እና እንዴ ኮድ እያረክ ነው እንዲህ ምናምን አለ። እኔም በኩራት የሳ ኮድ እያረኩ ነው ብዬ ሲኤስኤስ ብዙ ኮድ የጻፍኩበት ምናምን በደንብ ዞር አረኩለት እና አሳየሁት። አለ እንትን ነው እንዴ ኤችቲኤምኤል እና ሲኤስኤስ ነው እንዲ አለ። እንዴ ምን ማለቱ ነው አልኩ። በእኔ ቤት በቃላል ትልቅ ነገር እየሰራው እንደሆነ ለማሳየት ነበር። ሶ ኤችቲኤምኤል እና ሲኤስኤስ ማ እኮ ፕሮግራሚንግ ላንጉጅ አይደለም ማለት ተሰማኝ የዛ ሰዓት ማለት ነው። ምን ማለት ነው? ያ ሁሉ ፒዲኤፍ አውርጄ ከዛን ና ልንገርህ ፕሮግራሚንግ ላንጉጅ የሚባሉት እነ ሲ ፕላስ ፕላስ፣ ጃቫ፣ ፓይተን ምናምን ነው የሚባሉት አሉ። ከዛን ኦኬ ምናምን አልኩና ሌላ ቀን በምመጣ ሰዓት እነዚህን ሪሶርስ ሼር አደርጋለሁ ምናምን አለኝ። ከዛን ፓይተን የሚል ነገር ሰማው፣ ሲ ፕላስ ፕላስ ሰማው፣ ጃቫ ሰማው። እንደለመድኩት ቴሌግራም ላይ ተመለስኩና ፓይተን ቡክ ምናምን እያልኩ ሰርች ማድረግ ጀመርኩ ማለት ነው። የሁሉ ሲሆን ግን ኮድ የማድረግበት የኔ ፐርሰናል ኮምፒውተር አልነበረኝም። እንዴት ነው የሆነ ሰዓት ላይ ደግሞ የሞባይል ላይ እንትን አገኘው ኮድ ማድረጊያ ማለት ኤችቲኤምኤል እና ሲኤስኤስ ኮድ የሚያደርግ ነበር። ከዛም በቃ ማታ ማታ ስተኛ ምናምን ከመጽሐፉ ላይ ኮፒ ያደርጋለሁ ኮዶቹን። ከዛን ደግሞ መልሼ እዛው ስልኬ ላይ ማለት ነው ከመጽሐፉ ላይ ኤችቲኤምኤል ኤዲተሩ ላይ ፔስት እያደረኩ ነበር። በቃ የሆነ ነገር ነክቼ ላይ ምልክቷን ረን ምናምን ሳረገው የሆነ በተን ሲመጣ በቃ እገረማለሁ ነው የምልህ። እንዲህ እያደረኩ ቀጠልኩት። የሆነ ፓርት ላይ እንዲሁ ሰመር ከዝኖች ጋር የሚሄድ አጋጣሚ ነበረኝና ስለ ፓይተን ሰምቼ ነበር። ቅድም እንደነገርኩ ስለ ፓይተን ሰምቼ ነበር። ከዛ አንድ የሶፍትዌር ኢንጂነሪንግ ተማሪ እዛው አገኘው ማለት ነው። ከዛ ድሮ መጽሐፉን አነበዋለሁ ፓይተን ግን ምን እንደሚደረግበት አላውቅም። በቃ ቫሪያብል ያለው ፈንክሽን ያለው አላውቅም እንደሆነ። ይሄ እያለ ኢንተርፕሬተር እኮ የሚባል ነገር አለ አለኝ። በቃ ትልቁ የህይወቴ ጭንቀት የነበረው ይህ እንዴት ነው ረን ማድረገው? ገብተዋል አያለው መጽሐፉን አነባለሁ ግን እንዴት ረን እንደሚደረግ አላውቅም ነበር። ከዛን በቃ እዛ ሰመር ሄድኩ ጊዜ ፓይተን ኢንተርፕሬተር አሳየኝ። ከዛን ሼል አሳየኝ። ከዛን እንዴት ሴቭ ተደርጎ ረን እንደሚደረግ አሳየኝ። በቃ ለእኔ ይሄ ተአምራት ነበር። ይቻላል ያልኩ ተገረምኩ። ወደ አሰላ ነው የምኖረው እና አሰላ በተመለስኩ ጊዜ ይህን ነገር በቃ ኢምፕሊመንት ለማድረግ እሞክራለሁ። ፋዘር ጋር ከቴሌግራም ላይ ፓይተን ኢንተርፕሬተር ያው መወደው ቴሌግራም ነበር። ከዛ ላይ ነው በቃ ፋይል ተምለው ወስድና ስልኬ ላይ አረግና ፋዘር ኮምፒውተር ላይ ፓይተንን ለመጫን እሞክራለሁ ማለት ነው። ከዛን የሆነ ነገር ሚሲንግ ፋይል ምናምን እያለ በቃ ተስፋ ያስቆርጣል። ግን እንደዛ መሆኑ አላቆምኩም ነበር። እንዲህ እያልኩ ፋዘር የሆነ ሰዓት ላፕቶፕ አመጣና አስቀመጠልኝ ማለት ነው። ቤት ቶሺባ ነበር። ከዛን በሱ ላፕቶፕ እንግዲህ አለሜን ማየት ጀመርኩ ማለት ነው። እንዳለ እነዛ የምፈልጋቸውን ነገሮች መቀጠል ጀመርኩ። ግን ያው ሲ ፕላስ ፕላስ ጀምሬ ነበር። በዛው ሳልቀጥል ፓይተን ላይ ቲኪንተር የሚባል የሆነ ዴስክቶፕ መስሪያ ምናምን ነገር አገኘው ማለት ነው። ይሄ ነገርማ ከተገኘ ብዬ በቃ ይህንን ቲኪንተር እለዋለሁ ነው። በቃ የሆነ ነገር ኢንፑት አስገባና የሆነ ነገር ፕሪንት ሲያደርግ እያልኩ በዛው ፋዘር ጋርም የነበረ አንዳንድ የቢዝነስ በሚሰራ የፎቶግራፍ ስቱዲዮ ነበር እና ትኬት ምናምን እየመጡ ሰዎች እንዴት ነው የሚያደርጉት? የወረቀት ትኬት ይሰጡና ከዛ መዝገብ ላይ ፈልጉ ምናምን ነበር እና አንድም ፋዘር ጋር ስራ ሰዓት በሙሉ ሰዓት እንትን አለኝ ምንድነው ናና ሂሳብ ትሰራለህ። እንዴት ነው ሂሳቡ? መዝገቡ ላይ ያሉትን እያንዳንዱን እንትን ይሄ የሆነ እንትን አይነት ፎቶ ከሆነ እንደዚህ አይነት ሂሳብ፣ ይሄ ከሆነ እንትን ሂሳብ እና በጣም ይመረረኝ ማለት ነው። እያንዳንዱን እየፈለኩ መደመር ማለት ነው። ፓይተን ተምሬያለሁ፣ ቲኪንተር አውቃለሁ። ለምንድን ነው ማልሰራው ይሄንን ሶልቭ የሚያደርግ ፕሮብሌም ብዬ በቃ በፓይተን ጀመርኩ ቲኪንተር እሱን እያልኩ መጨረሻ ላይ ብቻ ሰራው አንድ ማኔጅመንት ሲስተም ማለት ነው። በቃ ሰራተኞቹ እንትኖች ክላይንት በሚመጣ ሰዓት
በኪዋር ኮድ ነበር። ካሜራ አዘጋጀው፣ ስካን ያደርጋል። ከዛን ስካን ያደረገውን ደግሞ ከዳታቤዝ ላይ ቼክ እያደረገ ምናምን ኢንተራክት የሚያደርግ ነገር ብቻ ለመስራት ሞከርኩ። ሶ እንዲህ እንዲህ እያልኩ 11 12 አይ ቲንክ 11 10 11 አምናሹ ብቻ እዚህ አካባቢ ትምህርት ቤት ውስጥ እንትን መጣ። ለአንዳንድ ለተወሰኑ ተማሪዎች እድል ተዘጋጀ። ምንድን ነው የሃርድዌር ፕሮግራሚንግ ማለት ነው። አሁን እንግዲህ እንዳለ የማወራለን ዲዛይኒንግ ጋር ነበር እስካሁን ማለት ነው። እመለስልሃለሁ እንዴት ወደ ዲዛይኑ እንደመጣው ነው። ለተወሰኑ ተማሪዎች የሃርድዌር ፕሮግራሚንግ የአርዲኒዮ ምንድነው ራዝቤሪ ፓይ ምናምን በሲ ፕሮግራም ይደረጓል። እሱን የማስተማር እድል መጣ። ከዛን እኔ የተወሰኑ ጓደኞቼ ምናምን ያንን እድል አገኘን። ከዛን ምን ፕሮጀክት ሰራን። በዛው ይህንን እየተማረን አንድ በዚያው አጋጣሚ የምወደው ጓደኛ ያለ ቤንጃሚን እንዳለ ይባላል እና ከእሱ ጋር በመሆን ምን አደረግን? የሀሰተኛ ገንዘብ ኖት መለያ እንትን ነበር ማሽን ማለት ነው። እና አይ ቲንክ እሱ ነገር አልተሰራም ነበር። አሁንም ይሰራ አምናሹ እርግጠኛ አይደለሁም። ሶ ምንድን ያደረግነው ካሜራ ገዛን፣ የተለያየ የፈርኒቸር ቤት ሄደን እንጨት ምናምን አዘጋጀን። ኮዱ ጋር መጣን። ትንሽ እኔ ፕሪቪየስሊ የፓይተን ትንሽ እውቀት ነበረን። ስለዚህ ብሩን በሚገባ ሰዓት ምንድነው የሚያደርገው? ካፕቸር ያደረግና ከዚህ በፊት ትሬን ያደረግናቸው እንትኖች ነበሩ፣ ፎቶ ሞዴሎች ማለት ነው። አይ ቲንክ ከ4 ዓመት ከ5 ዓመት በፊት እንደማለት ነው። የዛን ጊዜ ጂፒቲ የለም ምናምን። ሪሶርሳችን ያው እንደነገርኩ የቴሌግራም ላይ ያሉ እናወራቸው መጽሐፍና ዩቱብ ቪዲዮ ማየት ነበር ማለት ነው። ሶ ይህንን አረግና ትሬን ምናምን እያደረግን አንድ ሲስተም ሰራን ማለት ነው። ኢሜጁ ካፕቸር ያደርጋል። ከዛን ከነበሩት ፕሪቪየስሊ ስቶር ካደረግናቸው እውነተኛ ብርና ሐሰተኛ ብሮች ጋር ኢሜጅ ፕሮሰሲንግ ኮምፒውተር ቪዥን የምንለው ማለት ነው ኢንተራክት እያደረገ እንደዚህ አይነት ፕሮጀክት ሰራን ማለት ነው። ስለዚህ እንዲህ እያልኩ 12ኛ ክፍል ምናምን ወደ አስቶ ጆይን አደረኩ ማለት ነው። ከዛ በፊት ግን የዲዛይኒንግ ነገር እንዴት ነው የሚል ጥያቄ ሜይ ቢ ሊነሳ ይችላልና እንዴት ነው ከ8ኛ ከድሮም ጀምሮ ቅድም እንደነገርኩም ፎቶግራፍ ስቱዲዮ ምናምን ስለነበረን ፋዘር አዶቤ ላይ ምናምን ሲሰራ የሆነ ለእኔ ኖርማል ነው እንደዚህ ነገር ማየት ማለት ነው። እና 8ኛ ክፍል ምናምን ፒክስአርት የሚባል ሜይ ቢ አፕ የምታውቁ ካላችሁ በፒክስአርት ምናምን በቃ ግራፊክስ ሰራ ነበር፣ እንዲሁ ግራፊክስ ዲዛይን ማለት ነው። እና ያንን በማድረግ ሰዓት ግን ቱቢ ሆነስት የሆነ ይሄ የአይምሮ ኢፈርት ማይጠይቅ ነገር ጀስት ፈን ማድረገው ነገር ነበር ዲዛይኒንግ ማለት ነው። የሆነ ነገሮችን ከለር ኮምቢኔሽን ድሮ ይሄ አሁን ላይ እንዳለ ፎርማል በሆነ መንገድ ተምሬ አይደለም ስልክ ታይፖግራፊ እንዲህ ነው የከለር ኮምቢኔሽን ከለር ሳይኮሎጂ ምናምን የሚል ነገር አላውቅም። ጀስት ራንደም የአንዳንድ ነገሮችን ሳረግ አላ የሆነ የሚያምር ነገር አውትፑት ነበራቸው። ሶ እንዲህ እያልኩ የእንትን ገባው ማለት ነው። ኮምፒውተር ምንድነው አስቱ ገባው። ሶ አስቱ በገባው ሰዓት ቅድም እንደነገርኩ እንግዲህ ዋነኛ አዳማ የገባውበት አስቱ የገባውበት የኮምፒውተር ሳይንስ ክለብ የአስቱን ጆይን ለማድረግ ነበር ዋና እቅዴ ማለት ነው። ሶ ያንን ፕሮጀክት በምሰራ ሰዓት ምንድነው ለመግባት ዴቨሎፕመንት ቲም ይባላል ሴሲ ውስጥ የአዳማ ሳይንስ ቴክኖሎጂ ዩኒቨርሲቲ እንትን ውስጥ የሴሲ ክለብ ውስጥ አይ ቲንክ 3 አይነት ቲም አለ። ሳይበር ሴኩሪቲ ነበር፣ ከዛን ኮምፒቲቲቭ ፕሮግራሚንግ ቲም ነበር እና ደግሞ ዴቨሎፕመንት ቲም ነበር። በመጀመሪያው እንግዲህ እንደ ህልሜ ነው ብዬ ነግሬ ነበር ነው። በመጀመሪያው በምገባ ኮምፒቲቲቭ ፕሮግራሚንግ ነበር መጀመሪያ ጆይን ለማድረግ የሞከርኩት እና እሱን ፈተና ተዘጋጀው ምናምን በቃ ካቲስ ላይ ምናምን ኮልፎርስ ላይ ጥያቄ ምናምን አይቼ የገባው። ከዛን ምን ሆነ እንደዛ እንግዲህ ህልሜ ነው ብዬ የማስበው እንደዛ ደርሼ ፈተናውን ወደኩ ማለት ነው። የኮምፒቲቲቭ ፕሮግራሚንግ ማለት ነው። የወደኩት ግን አይ ቲንክ የሆነ ሳልችል ምናምን ቀርቼ ምናምን ሳይሆን ጥያቄ ከሰራ በኋላ ኮዱን ረን የምታደርገው እዛው እንትን ፕላትፎርሙ ላይ አልነበረ። ራስ ሎካል ኮምፒውተር ላይ ቴስት ካረክ በኋላ ነበረ ምን የምትለው ሲስተማቸው ላይ የምትለው በቃ 1-4 ጥያቄ ምናምን በፍጥነት እየመለስኩ ኮምፒቲቲቭ ፕሮግራሚንግ እንትኑን ኤግዛማቸውን በቃ እኔ ነኝ አንደኛም ሆኖ ብዬ ወላ እንደዛ እያልኩ ነበር። ከዛ ሳየው ለካ ፔናሊቲ ያለው
ደጋግመህ ኮዱን ረን ስታደርግ ከዛን የሚቀበሉት አይ ቲንክ 10 ሰው ነበር ነው ምናምን። እኔ 11ኛ ሆንኩ። ወደኩ ማለት ነው። እንዲማ በቀላሉ አንላቀቅም ብዬ አይ ቲንክ ከትንሽ አመት ነው ወር በኋላ ምናምን ጊዜውን አላስታውስም። ድጋሚ በዴቨሎፕመንት ቲም እንትን ተዘጋጀ፣ የዴቭ ቲም ለመግባት እዛው ሴልሲ ክለብ ውስጥ ማለት ነው። ስለዚህ አንድ ሳምንት ነበር የነበረው። ያንን ለመስራት ምን ማድረግ ነበረብኝ? ያንን ሲስተም መስራት ነበረብኝ ማለት ነው። የክለቡን ማኔጅም የሚያደርግ ሲስተም ነበር ፈተናው እና ቴሌግራም ቦት ምናምን ያለው ነገር። ያንን በምሰራ ሰዓት ምን ማድረግ ነበረብኝ? ፊግማን የሆነ አውቀው ነበር ግን በጣም በትክክል አላውቀውም። አውቀዋለሁ ግን በጣም አላውቀውም። የፕሮጀክቴን ፊግማ ላይ የሰራሁት መጀመሪያ ዲዛይኑን፣ ከዛን ደግሞ በጃንጎ ምናምን በቃ ባኬንዱ ምናምን ሁሉንም ሰራው። ፈተና ላይ በምገባ ሰዓት እንትን የሚሉት ሪቪው የሚያደርጉት ልጆች ይህንን ዲዛይን አንተ ነህ የሰራው አሉ። ይሄ ፍሮም ስክራች ነው ወይስ ቴምፕሌት ተጠቅመ ነው አሉ። ኧረ አይደለም ራሴን ዲዛይን ያደረኩት አልኳቸው። ከዚያም እስቲ ምናምን ሲሉ ም ለምን ፊግማ ፋይሌን አላሳያችሁም ብዬ ፊግማ ፋይሌን አሳያቸው ማለት ነው። በጣም አሪፍ ነው፣ በጣም የሚገርም ነው ምናምን አሉኝ። ከዛን አይ ቲንክ እንደዚህ በምሰራ ሰዓት ይሄ ፍሮንት ኢንዱ ላይ በምሰራ ሰዓት ዲዛይኖቼ በጣም ሰዎች ይወዷቸው ነበር እና ክሊን ነበሩ፣ ደስ የሚል ነበር፣ ለእኔም ደስ ይለኝ ነበር። ከዛን በዚሁ አጋጣሚ ምን ማድረግ ጀመርኩ? ዝም ብዬ ለምን የሆነ ጊዜ ቤት ሲሄድ የሆነ ኮርስም ብዬ ዲዛይኒንግ ፕሪንሲፕሉን ለማወቅ ሳይሆን እሱ የሆነ እንዴት ነው ሰብኮንሽስ ያውቀዋል ማለት ለምሳሌ የሆነ ከለር ሲቀመጥ የትኛው እንደሚያምር እንደዚህ በትምህርት ባይሆንም አውቀው ነበር፣ ግን ሁሉን መጠቀም አላውቅም ነበር። ፊግማን በትክክል ማለት ነው እንዴት ፕሮቶታይፕ እንደሚደረግ አድቫንስ የሆኑ ቴክኒኮችን አላውቅም ነበር። ዩዴሚ ላይ ኮርስ ወሰድኩ ማለት ነው። ዩዴሚ ላይ ገባውና ስለ ፕሮቶታይፒንግ ምናምን ወሰድኩ። ከዛን ያንን እንትን ያልኩበትን ይቅርታ ያንን የተማርኩትን ኮርስ አፕላይ ለማድረግ አንዳንድ በድፍረት አንዳንድ የማውቃቸውን ሰዎች ሲስተማቸውን ወስድና ሪዲዛይን አድርጌ ዲኤም አደርጋቸዋለሁ። እንዲህ ሰራሁላችሁ እኮ ምናምን ብዬ ማለት ነው። ኦኬ እንደዚህ ምናምን ብሎ አንደኛው ሰውዬ ለሲቲኦ ላከለት ማለት ነው ዲዛይን እና የመጀመሪያ ፕሮጀክት እንግዲህ እንትንን ፊግማን ተማርኩ። ቀጥታ የሆነ ፕሮጀክታቸውን እነሱ የሰሩትን ትንሽ ዩአይ ማሻሻል ይጠበቅ ነበር። እሱን አሻሽዬ ላኩላቸው ማለት ነው። ሲቲኦ አየውና በጣም ነው የሚያምረው ምናምን አለ። ከዛን እኛ ጋር ኢንተርን መስራት ትፈልጋለህ ወይ ምናምን አለኝ። አው ብዬ ኢንተርን ገባው። አይ ቲንክ አረዘምኩት መሰለኝ ነው ወይስ? ኦኬ ትራኩ ላይ ነው። እሺ ስለዚህ ኢንተርን ወጣው ማለት ነው እዛ ካምፓኒ። ኢንተርን በወጣው ሰዓት በቃ ዲዛይኖች መስራት ጀመርኩ፣ ላንዲንግ ፔጅ ምናምን። እንግዲህ በአንዴ ነው ወደ ኢንተርን የገባሁት ማለት ነው ቀጥታ። ከዛ በኋላ ምን ሀፕን አደረገ? ብቻ ያን ጊዜ ሪዲዛይነር ነበርኩ። በኋላ አንዳንድ ሜቢ ሴሲ ላብ ውስጥ አንድ የሚያቀኝ ልጅ አለና ሲያይን ሁሌ በቃ ሪዲዛይን እያደረኩ ነው የሚያይኝ እና ምንድነው እንዴት ነው ሪዲዛይነሩ ምናምን ነገር አለ። ምክንያቱም የሆነ ፕላትፎርም ካየው እንዴት ነው ማሻሽለው ምናምን ብዬ ሪዲዛይን የሆነ ፓርት ላይም ሜቢ ፖርትፎሊዮ ካያችሁት ቴሌግራምን ሪዲዛይን ሳደርግ ነበር። የሲኔት ላይ የነበሩትን ሲስተሞች ሪዲዛይን ሳደርግ ነበር ምናምን። እንዲሁም እንደለመደብኝ የእንትንን አዋሽ ብር እንትን ነበራቸው ሞባይል አፕሊኬሽን ማለት ነው እና በዛ ጊዜ በነበረኝ አንደርስታንዲንግ የሆነ ይስተካከል ያለ መሰለኝ ዩአዩ ላይ ማለት ነው። ምን አደረኩ? ያንን ዲዛይን ሰራሁትና ሪዲዛይን አደረኩና እንዲሁ ዝም ብዬ እንትን ላይ ለቀኩት። ኮድናይት የሚባል ኦቪስ አብዛኞቻችሁ ኦልሞስት ሁላችሁም ታውቁታላችሁ። ኮድናይት ግሩፕ ላይ ምን አደረኩት? ፖስት አደረኩት ማለት ነው ዲዛይኑ እና በጣም ብዙ ሰው ወደደው ምናምን ተመቻቸው፣ ላይ ካረጉ ሀሳብ ምናምን ሰጡኝ። በዚህ መካከል ግን ሉና የምትባል ነበረች። አይ ቲንክ ታውቋታላችሁ አብዛኞቻችሁ። ሙሉ ጸጋ ከዚህ በፊትም እዚህ ፖድካስት ላይ ቀርባ ነበር እና ሉና የማድረገችና ፕሮዳክት ዲዛይነር እንፈልጋለን አለች።
ያንን በዩአይ በእንትኑ በአዋሽ ብሩ ዲዛይኔ ማለት ነው ተመችቷት። ሰው ግን ያንን ለማለፍ እንትን ለጆይን ለማድረግ ፈተና ነገር ነበረው። ስለዚህ ፈተናውን አሰስመንቱን ላከችልኝ። እንግዲህ ብዙ ባክግራውንድ በጣም ብዙ ኤክስፒሪየንስ አልነበረኝም። የፕሮግራሚንግ ነበር፣ ከዛን ግራፊክስ ዲዛይን ሰብሶርት ውስጥ እንደዛ ነገር አቅ ነበር። ከዛን ያንን ቴስት ሰጠችኝ። አይ ቲንክ ቴስቱ ደግሞ በዓል ላይ ነበር አስታውሳለሁ። እንግዲህ ያንን በዓል ሙሉ ያሳለፍኩት ያንን ቴስት እየሰራው ነበር ማለት ነው። የእነሱ ዲዛይን ላንዲንግ ፔጅ ነበር። ያንን ሪዲዛይን አለም ፍሮም ስክራች ዲዛይን ማድረግ ነበር። ስለዚህ ያንን ዲዛይን አረኩ። ከዛን አይ ቲንክ ሲኦን በጣም ወደደው። በቃ መቀጠል ትችላለህ ተባልኩ ማለት ነው። ስራ ቅጥር ማለት ነው። ሰው እንዴት ነው አዳማ ነው የምማረው። አርብ ደግሞ ምን አደርጋለሁ? አዲስ አበባ ሄዳለሁ ማለት ነው። ጠዋት 11 ሰዓት 12 ሰዓት 11 ተኩል ብቻ በዚህ ሬንጅ ውስጥ እነሳና አዲስ አበባ ሄዳለሁ አርብ ዕለት። ከዛ ማታ በጊዜ ነው የምወጣው፣ ግን ግቢ ስደርስ 3 ሰዓት ምናምን ይሆናል። ያው ዘበኛ ምናምን እየለመንኩ አንዳንዴም እገባለሁ ማለት ነው። እንዲህ እያደረኩ እዛ ካምፓኒ መስራት ጀመርኩ። ከዛን በዛው በቃ የተለያዩ ሳይድ ሀስል ማድረግ የተለያዩ ኮንትራት ፕሮጀክቶችን በመውሰድ መቀጠል ጀመርኩ ማለት ነው። ዲዛይኒንግ ከዚህ በኋላ የገባሁት በእንደዚህ አይነት መልኩ ነው። በአሪፉ ነው። ከመጀመሪያ እንዴት እንደጀመርክ ጥያቄ ውስጥ ነበር፣ እንዴት ይሄ ትራንዚሽን ወደ ዩኤክስ ዩአይ ዲዛይን ትራንዚሽን ምን እንደነበረ ማለት ነው። እና እሱን መልሰሃል። ሰው እንደ አንድ ዲዛይነር አንተ ታይፒካል የምትከተለው ዲዛይን ፕሮሰስ አለ፣ ከሀሳብ ጀምሮ እስከ መጨረሻ ፕሮዳክት እስኪደርስ ድረስ እና ሌሎች ዲዛይነሮችም ደግሞ መከተል አለባቸው ብለህ የምታስበው ፕሮሰስ ወይ ሼር የምታደርገው ሪሶርስ ካለ? እንዴት ነው የአንተ ዲዛይኒንግ ፕሮሰስ የሚለው ጥያቄ። ከዛ በፊት መጀመሪያውን ልንገርህ። ምንድነው የሚሆነው? የመጀመሪያው ይሄ የሆነ ፕሮፐር የሆነ መንገድ አለው፣ ግን እንደሆነ የተለያዩ ካምፓኒዎች ማለት ነው እንደ ካምፓኒዎቹ ሪኳየርመንት ይለያያል። አንዳንዴ ዶክመንት ሰጥተው የሚጀምራለ፣ አንዳንዴ ደግሞ ፍሮም ስክራች መሰራዋለ። ግን ኖርማል የሆነውን ፕሮሰስ ለማብራራት ነው። አንድ ፕሮዳክት እጄ ላይ አንድ ፕሮጀክት እጄ ላይ ሲገባ በምን አይነት መንገድ ያልፋል የሚለውን ማለት ነው። እንዴት ነው የሚሆነው? መጀመሪያ ሪሰርች ነው የሚሰራው። ሪሰርች ማለት ዩዘሮቹ ይጠናሉ። ማለት ማን ነው ተጠቃሚው፣ ነገሩ ስለሚያምር ምናምን ብቻ ሳይሆን ምንድን ነው የሚያስፈልገው፣ ስለ ዩዘሮቹ ዲስከቨር አደርጋለሁ ማለት ነው። ለምሳሌ ተመጋቢ ቅድም ፉድ ዲሊቨሪ አፕ ከሆነ ተመጋቢዎች ምን አይነት ነገር ይመቻቸዋል፣ ምን አይነት ነገር ትሪገር ያደርጋቸዋል፣ ምን አይነት ከለር ነው ችግራቸው፣ ምንድን ነው ፔን ፖይንታቸው ምንድን ነው የሚለውን ፕሮሰስ መጀመሪያ እሱ እንሰራለን ማለት ነው። ከዛ በኋላ ምንድነው የሚሆነው? ይህን ሁሉ ሪሰርች ሰራሁ ምን ይመስላል ምናምን የሚለውን። ከዛ በኋላ ደግሞ ዲተርማይን ማድረግ ፊውቸሩን ማለት ነው። ስለዚህ አንድ ይሄ ችግሮቹን ተረዳው፣ ምን ሊያስፈልግ እንደሚችል ምናምን የተለያዩ ነገሮችን ካገኘ በኋላ ስለዚህ ምንድነው ኮንክሉዥን የሚለው ይመጣል። ስለዚህ ያንን ደግሞ ለምሳሌ የሆነ ቪዲዮ የሚያስፈልግ ከሆነ ዋሪቨር ብቻ የሚያስፈልገውን ነገር ፊውቸር ዲተርማይን አደርጋለሁ ማለት ነው። ከዛ በኋላ ቀጥታ ወደ ዲዛይን ነው መሄደው ማለት ነው። ዲዛይን ይቅርታ እንዴ ዲዛይን ላይ ደግሞ ምንድነው ብዙ አይነት ስቴፖች አሉ ዲዛይን ላይ። ኢንፎርሜሽን አርኪቴክቸር፣ ሎ ፍሉዲቲ መስራት፣ ዋይር ፍሬም መስራት፣ ፕሮቶታይፕ ምናምን እያሉ አሉ። ዲዛይኑ መስራት ጀምራለሁ ማለት ነው። ከዲዛይኑ በኋላ ቀጥታ ፕሮቶታይፕ ደግሞ ምን ማለት ነው? ምን ይመስላል አሁን እየሰራሁት እያንዳንዱ ሪቪውዘር ሲጠቀመው ምን ሊመስል ይችላል የሚል ዲስፕሌይ የማደርግበት መንገድ ነው ማለት ነው። ወይም ሲምፕል ሳምፕል ማለት ነው። ይህን ካረክ በኋላ የመጨረሻው ስቴጅ የሚሆነው ቴስት ነው የሚደረገው። ይህም እንዳልኩ ዲፔንዶን የተለያዩ ካምፓኒዎች አንዳንዱ እዛው ገና በየፕሮሰሱ ቴስት ይደረጋል።
ገና የሆነ ማይልስቶን አለ። ያንን ስትሰራ ይህ ቴስት ይደረጋል፣ ይሄ ይስተካከል ትባላል። አንዳንዴ ደግሞ ወይም ሙሉ ከጨረስከ በኋላ ቴስት ይደረጋል ማለት ነው። ሶ በእንደዚህ አይነት መንገድ ነው። ነገር ግን አሁን ሜቢ በዚህ ዘርፍ ላይ የሚጀምር ሰው ምናምን ካለ ከዚህ በፊትም አይ ቲንክ ኮሚኒቲ ላይ አውርቼዋለሁ። እንዴት ነው አንድ ፕሮጀክት በሚሰራ ሰዓት ክሬቲቭ ከሆኑ ሊሰራ የሚችለው? ይሄ ቶፒክ ስናት አባውት ይሄ እንትን ላይ ብቻ አይደለም። ፕሮግራም ዲዛይነርም ሳይሆን የትኛውም አይነት ፊልድ ላይ አንድ ስራ ሲሰራ እንዴት ነው ክሬቲቭ ከሆኖ የሚሰራው? ፕሮዳክት ማናጀርም ሆን ሲኢኦም የትኛውም አካባቢ አንድ ነገር ሲሰራ እንዴት ነው የተሻለ አውትፑት ያለው ክሬቲቭ የሆነ ሰው የምትሆነው ሲባል ከዛ በፊት ምን ይመጣል? ማይንድ ውስጥ ብዙ አይነት ነገሮች ሊቀመጡ ይገባል ማለት ነው። ምን ማለት ነው? ኦር በሲምፕል ኤግዛምፕል ማይንድ ውስጥ ላይብረሪ ቤተ መጽሐፍ እንደገነባህ አስበው። ሶ እዛ ቤተ መጽሐፍ ውስጥ ምንድን ነው ማድረግ ያለብን? በጣም ብዙ አይነት መጽሐፎች ይኖራሉ። አካባቢ የምታየው የሆነ ነገር የምታየው የሆነ ቦታ ታያለ። በጣም ብዙ ቦታ ያያቸው ነገሮች ማይንድ ውስጥ ስቶር ይሆናሉ። አታውቃቸውም፣ ስቶር ይሆናሉ። ለምሳሌ ዴቨሎፐር ከሆን የሆነ ታይፕ ኦፍ የቻት ሲስተም ታያለ። የሆነ ቦታ ላይ ላርጅ ላንጉጅ ሞዴል ኤልኤልኤም ምናምን ታያለ። የሆነ ቦታ ላይ የሆነ ኢንተርፌስ ታያለ። ብቻ በየቦታው በጣም ብዙ ነገሮች ታያለ። ሶ እኚህ ነገሮች ሳታውቀው ምን ይሆናል አይምሮ ውስጥ ይቀመጣሉ ማለት ነው፣ የማይንድ ላይብረሪ ውስጥ። ሶ አንድ ፕሮጀክት ላይ በምትቀመጥ ሰዓት ምን ሀፕን ያደርጋል? ሄደ ኤክስፕሎር ታደርጋለህ ማለት ነው ማይንድ ውስጥ ከገባው ላይብረሪ። ለምሳሌ እንደ ዲዛይነር ከሆነ የሆነ ቦታ ላይ የሆነ ናባር አይቻለው፣ የሆነ ቦታ ላይ የሆነ በተን ካርዶች፣ በጣም ብዙ ነገር አይምሮ ውስጥ ገብቷል። ድሪብል ላይ ብዙ ነገር አይቻለው፣ ኢንስፓይሬሽን በጣም ብዙ ማይንድ አይተዋል። የሆነ ሲስተም ስጠቀም ኮንሽስ ሆኜ ነው የምጠቀመው፣ እያንዳንዱ ሌያውት አይቻልም። ሶ ማውዜን ይዤ ከርሰሬን ሳንቀሳቀስ ዝም ብሎ የሚመጣ ዲዛይን የለም። ፕሪቪየስሊ ስቶር ካረኩት ላይብረሪ ውስጥ ድራግ እያረኩ እያንዳንዱን ኮምፖነንት አመጣለሁ ማለት ነው። ስለዚህ ክሬቲቭ ለመሆን ኮኔክት ማድረግ ነው ዶቶችም ማለት ነው። በጣም ብዙ ቦታ ያሉ ዶቶች አሉ። እነዛን ዶቶች ሰብስበ ኮኔክት ስታደርጋቸው የሆነ አዲስ ነገር መስራት ትችላለህ ማለት ነው። ሶ ነገሮች አያስቸግሩም። አንድ ነገር ለመስራት ፕሪቪየስሊ ኢንፑት ካረግ አውትፑት ይኖረዋል። ስለዚህ ሞር ማተር ማድረግ ያለብን እንደ ዲዛይነር ኢንፑት ላይ ነው ሞር መስራት ያለብን ማለት ነው። ነገሮች የምታይበት ፐርስፔክቲቭ፣ እያንዳንዱ ነገሮች ስታይ ኮንሽስ ሆነ ማየት ማየት ማየት፣ ከዛን ያ የገባው ነገር መጨረሻ ላይ ምን ይሆናል? የተሻለ አውትፑት ይሆናል ማለት ነው። ነገር ግን ክሬቲቭ አይደለሁም እኔ ይከብደኛል ክሬቲቪቲ እንጃ የሆነ ክሬቲቪቲ እንደ ታለንትም የሚያዩ ሰዎች አሉ። እንደዛ ብቻ አይደለም። ክሬቲቪቲ ምንድን ነው? በጣም ከብዙ ዳይሜንሽን የገቡትን ዳቶች ኦር የሆነ ዲዛይን የሆነ ሀሳቦች አይተሞች ምን አድርጎ በአንድ ፍሎ ውስጥ እንዲያልፉ ማድረግ ማለት ነው። መጨረሻ አውትፑቱ ላይ እነዛን ኮምባይን አድርገን መጠቀም ማለት ነው። ሶ ፕሮሰሱ ለሚለው ይህን ይመስላል። እሶ ስትራክቸርድ እና ላይክ የምጠፋባችሁ ራሱ አይመስለኝም እንደዚህ ላይክ የሚያስቡ ከሆነ እና ሰው ላይክ ሁሌ የምትጠቀመው ቴክኖሎጂ ዲዛይን ላይ እያለ ማለት ነው። ያው እዚህ ሴሽን ያዘጋጀ ነው ላይክ ለዲዛይነሮች ነው እና ላይክ እንደ ፕሮዳክት ዲዛይን መተ ነው እና ግን የዲቨሎፐር ባክግራውንድም ስላለ ጀስት ዊ ፎከስ ኦን ዲዛይን በኩል እና አንተ የምትጠቀመው ለዲዛይን ዴይሊ። ኦኬ ኦቪየስ ሁልጊዜ የምጠቀመው የዲዛይኒንግ ቱል ከሆነ ብዙ አሉ። አዶቤ ኤክስዲ የሚባል ኢንቪዥን፣ ስኬች፣ ፊግማ የሚባል አለ። ሰው እኔ ፕራይመሪ የምጠቀመው ምንድነው የሚሆነው ፊግማ ነው ማለት ነው። ስለዚህ በየቀኑ ማለት ይቻላል ለምሳሌ 365 ቀን ቢኖር 360 ቀን ኦቪየስ ፊግማ የምጠቀም ሰው ነኝ። ሁልጊዜ ነው የምጠቀመው ማለት ነው። ሌላኛው ፊግማ ላይ ያሉ የተለያዩ ፕለጊኖች አሉ። እነሱን እጠቀማለሁ ማለት ነው። ለምሳሌ ለአይከን ሊሆን ይችላል፣ ባክግራውንድ ሪሙቭ ለማድረግ ሊሆን ይችላል። እነዛን ነገሮች እጠቀማለሁ ፕለጊን ስራ እንዲያቀል። ሌላኛው ደግሞ ኢንስፓይሬሽን ምናምን የማይበት ደግሞ ኦቪየስ ሁላችንም እናውቀዋለን ፒንትረስት። ሌላኛው ድሪብል፣ ቢሃንስ፣ ብቻ ከነዚህ ከሶስቱ አላልፍም። አብዛኛው ጊዜ አንዳንድ ኮንተንት ምናምን ለማዘጋጀት ደግሞ ያው እዛው ቻትጂፒቲ እና ዲፕሲክ። ሌላ ደግሞ
ነገሮችን ኦርጋናይዝ ለማድረግ የምጠቀምበት ራሴንም ኦርጋናይዝ ለማድረግ አልፎ አልፎ የምጠቀምበት ኖሽን እንደምናውቀው ላይክ ነገሮችን ኦርጋናይዝ ለማድረግ ምናምን በጣም አሪፍ ፕላትፎርም ነው። በሞባይልም በዲስክቶፕም አለው። በየቀኑ ሌላ የምጠቀመው ሜቢ ሊንክዲንም ያው ኢንስፓይሬሽን ከዛም ያለው ማለት ነው። ከድሪብል ላይ ብቻ ሳይሆን ከሊንክዲን ላይ እጠቀማለሁ። እንዲሁም ሌላኛው ኢንስታግራም ኢቨን ኢንስታግራም ላይ በጣም ብዙ ዲዛይነሮች አሉ። እዛ ላይ ያንን ኒሽ እንትን ፈልገን ሰርች ብናደረግ ለዩአይ ዩኤክስ ዲዛይነሮች በጣም ብዙ ሪሶርስ አለ ማለት ነው። እንደ ቀልድ ዝም ብለን ዩአይ ዩኤክስ ምናምን ብለን አሁን ኢንስታግራማችን ላይ ሰርች ብናደረግ በጣም የሚያማምሩ አንዳንድ እንዴት ነው ኮርስ ማለት የሚቻሉ ስላይድ የሚደረጉ በጣም ብዙ አስተማሪ የሆኑ ኮንተንቶችን ፖስት የሚያደርጓሉ እና አብዛኛውን ጊዜ እነዚህን እጠቀማለሁ እና ያው ለኮሚኒኬሽን ምናምን ስላክ የተለያዩ ፕላትፎርሞች። ኦኬ ወደ ኬረር እስቲ ወደ ኤክስፒሪንስ እንመለስ እና ከነሱ የተማርከውን ነገሮችም ሸር ታደርገናለህ። ግን በዚህ አጋጣሚ ምን የሰራባቸው ካምፓኒዎች ሜንሽን አድርገህልን ከዛ ሞስት ቫሉብል ሌሰን ከነሱ ከኤክስፒሪንስ የተማርካቸው ምንድን ናቸው እና የአንተ ሮል ደግሞ እነሱ ውስጥ ምን ነበሩ ሜንሽን ማድረግ ከቻልክ? አንዳንዶቹ ልጥቀስ። አይ ቲንክ መጀመሪያ ላይ ጆርኒ ላይ ሳወራ እንደነበረው የመጀመሪያው ካምፓኒ ጆይን ያደረኩት ኤቪው ይባላል። ሙሉ ጸጋ አክሰፕት ያደረገችው ማለት ነው። እዛ ካምፓኒ ነበርና የዛኔ አርብ ቢሮ በሚሄድ ሰዓት ሊትራሊ ምንም ነገር አላውቅም። ዲዛይኒንግ ነው እንጂ ማውቀው አለ አይደል እንዴት ኮሚኒኬት ማድረግ እንዳለብኝ ሄሪያርኪ፣ የቲም ውስጥ ያለ ሄሪያርኪ፣ አንድ ነገር ስፈልግ ማንን መጠየቅ እንዳለብኝ አላውቅም ነበር። ቢ ወይ ሲኢኦ እንዲም ላደርግ እችላለሁ ምናምን። ግን የካምፓኒ ስትራክቸርን በመጀመሪያው በኤቪው በነበረ ካምፓኒ አንደርስታንድ አደረግ የሆነ ጥያቄ ሲኖረኝ ለማን መጠየቅ እንዳለብኝ፣ ዴድላይኖች እንዴት እንዳሉ፣ በራስ ፐርሰናል የሆነ ፕሮጀክቶችን ስትሰራ ራስን ቦሱ ማለት ነው ለራስ ማንም በዚህ ግባ በዚህ ቀን ሰሚት አድርግ የሚል የለም ፐርሰናል ፕሮጀክት ላይ ማለት ነው። ነገር ግን ካምፓኒ ውስጥ በምገባ ሰዓት ሁሉም ነገር ታይም ላይን ነው ፍሎ የሚያደርገው እና ያንን አንደርስታንድ አደረኩ ማለት ነው። ስለዚህ ዴድላይን የሚባል ነገር አለ፣ እንዴት ኮሚኒኬት ማድረግ እንዳለብኝ፣ ፎርማል የሆነ ላንጉጅ አጠቃቀም መጠቀም እንዳለብኝ ምናምን ኮሚኒኬሽን ስኪል ያን ነገር ተምሬያለሁ ከመጀመሪያው ካምፓኒ ማለት ነው። ሶ ከዛ በኋላ አይ ቲንክ በስነስርዓት ፍሎዋቸውን ባላስታውስም የተለያዩ ካምፓኒዎች ለመስራት ሞክሬ ነበር። አብዛኛው የተማርኩት ግን በስራ ብዛት መስል ቢውልድ እንደሚሆን የዲዛይኒንግ መስል ቢውልድ እንደሚሆን ማለት ነው። አንድ ፕሮጀክት ሰርተ ቀጣይ ሌላ ፕሮጀክት አድ በምታደረግ ሰዓት ምንድነው የሚሆነው? ሞር የተሻለ ስራ ነው የምሰራው ማለት ነው። ተመሳሳይ ነገሮች አይሆኑም። ስለዚህ በእያንዳንዱ ስቴፕ አንድ ፕሮጀክት ተሰጥቶ ሌላ ጊዜ ደግሞ ሌላ ፕሮጀክት ሰራ ቶታሊ ዲፍረንት የሆነ ኢቨን ራሴን ያላል ኤክስፕሎር አድርጌ እስከማላውቀው ድረስ ሌላ ዲዛይን ላይ ሌላ ዲዛይን የሆነ ስኪል ይመጣል ማለት ነው። ከዚህ በፊት ሜይ ቢ ፕሮቶታይፕ ላይ ምናምን ብዙ እንትን ማለት ከሆነ እዚህኛው ላይ ደግሞ ሞር በጣም አድቫንስ የሆኑ ፕሮቶታይፖች መጠቀም ሰው በጊዜ ብዛት የተለያዩ ፕሮጀክቶችን በምሰራ ሰዓት ይህን ነገር አንደርስታንድ ማድረግ ችያለሁ። ሌላኛው ደግሞ አይ ቲንክ ከረንትሊ አሁን የምሰራበት ካናዳ ያለው የኒውክለስ እዛ ካምፓኒ ደግሞ እዛም ደግሞ በጣም ብዙ ነገሮች ነው የተማርኩት ማለት ነው። ዘሴም ነው ከዛኛው ጋር ግን ሙር ስታንዳርድ የሆነ ኮሚኒኬሽን ስኪል እንዲኖረኝ የኔ ሀሳብ ሳይሆን ካምፓኒው ምን ይፈልጋል ገብቷል። እኔ እዚህ ጋር የሚያምር ስራ መስራት ብቻ አይደለም፣ የእነሱ ኢንቴንሽን ምንድን ነው፣ የካምፓኒዎቹ ኢንቴንሽን ምንድን ነው። አንተ የፈለገ የሚያምር ነገር ብሰራ ነገር ግን የእነሱን እንትን ሳቲስፋይ ካላረግ ምንም ፖይንት የለውም ማለት ነው። ስለዚህ የእነሱን አላ እንዴት ነው የልብ ሀሳብ እንደሚባል በቃ የሚፈልጉት ምንድን ነው፣ ለከስተመሮቻቸው ሊያሳዩት የፈለጉት ነገር ምንድን ነው የሚለውን ነገር ሞር ፎከስ እንዳደረግ ጠቅሞኛል ማለት ነው።
በካምፓኒ ውስጥ ደግሞ የኔ ሮል ምንድን ነው የሚሆነው? ያው አንዳንዴ እንትን ዩአይ ዩኤክስ ዲዛይነር ተብለ ትገባና በጣም ብዙ ስራ ልሰራ ትችላለህ። ምን ማለት ነው? ግራፊክስ ዲዛይነር ልትሆን ትችላለህ። አንዳንዴ ኮንተንት ራይተር ልትሆን ትችላለህ። ቪዲዮም ኤዲተር ልትሆን ትችላለህ። አታውቀውም ወዴት እንትን እንደምትል እና ብዙ አይነት የክሬቲቪቲ ስኪል ሴት ሊያስፈልግ ይገባል ማለት ነው። እንደተባልከው ፕሮዳክት ዲዛይነር ብቻ ላሰራ ትችላለህ። እዛ ካምፓኒ ውስጥ ብዙ አይነት ነገሮች ትሰራለህ። ሰው የኔ ሮል አብዛኛውን ጊዜ ኦቪየስ ፕሮዳክት ዲዛይን ማድረግ ነው የሚሆነው። ግን አንዳንዴ ግራፊክስ ዲዛይን የመስራት አጋጣሚ ምናምን፣ ቪዲዮ ኤዲቲንግ፣ አንዳንድ ሲምፕል የሆኑ የአኒሜሽኖችን የመስራት አጋጣሚ አለኝ ማለት ነው። ይመስላል የኔ ሮል። አውሳም እና ኦኬ አሁን እንደነገርከን ላይክ ፍሪላንስ ላይክ ከሀገር ውጭ እየሰራ ነበር፣ ፉል ታይም ሮል እዛ ኢንፐርሰንም እየሄድክ እየሰራ ነበር እና የቱ ነው ላይክ ለአንተ የምመቸው? እና ላይክ ዲዛይነሮች ደግሞ እንደዚህ ፍሪላንስ ጊግ ውስጥ መግባት ከፈለጉ ምንድነው ሰጀስት የምታደርጋቸው? እንዴት መጀመር አለባቸው? ኦኬ አይ ሚን እንዴት ወደ ፈርስት ጆባቸው ላንድ ያደርጋሉ የሚለውም ጥያቄ ያለበት። ያስ ኦኬ መጀመሪያ አይ ቲንክ ከሱ ብጀምር ይሻላል፣ ሁለቱም ኮምፔር ከማድረጌ በፊት። እንዴት ነው የመጀመሪያን ስራ ማገኘው በዲዛይኒንግ የሚለው በጣም ክሩሻል የሆነ ጥያቄ ነው። የመጀመሪያው የኔን አይ ቲንክ ከራሴ ተነስቼ ልናገር እና መጀመሪያ ስትሮንግ የሆነ ፖርትፎሊዮ መገንባት። ምን ማለት ነው? ተማረን አይደል? ቤዚክ ዩአይ ዩኤክስ እያንዳንዱን ዩአይንም ተማርን፣ ዩኤክሱንም ተማርን፣ አንዳንዱን ስኪልም ያዝን። ከዛስ ምን ማድረግ አለብን? ከዛ በኋላ በየቀኑ በየሳምንቱ ባለ ጊዜ ሁሉ ፕሮጀክት ስራ። ይሄ ለእንትን ብቻ አይደለም፣ ለዲዛይነርም ብቻ ሳይሆን ለየትኛውም ለዲቨሎፐርም ምናምን ፕሮጀክት በጣም አሪፍ ደረጃ እንድትደርስ ያደርጋል። እና በየቀኑ ያንን ፕሮጀክት መስራት። እነዛን ፕሮጀክት ደግሞ በምንሰራ ሰዓት እንዴት ነው ይህንን ፕሮጀክት ሰርቻለሁ ለማለት ሳይሆን ከልብ ገብቶሃል። አንድ ነገር ያለን ማክሲመም ኢፈርት ተጠቅመን ያንን ስራ ስራው። ለምን ይህ ስራ አታውቅም የት ቦታ ላይ እንደሚታይ የት እንደሚያደርስ ማለት ነው። ሶ እያንዳንዱን ፕሮጀክት በምሰራ ሰዓት እነዛ ነገሮች ላይ ባለ ማክሲመም ኢፈርት መስራት፣ ከዛም እነዚህ ነገሮች መደጋገም፣ ከዛም በመቀጠል የሆነ ያክል አውቃለሁ ብለህ በምታስብ ሰዓት፣ ይሄ ማለት አውቃለሁ ብለህ በምታስብ ሰዓት ስል አንዳንዴ ምን ማድረግ የለብንም ፐርፌክት እስክንሆን መጠበቅ የለብንም። አሁን ብዙ ሰው ሜቢ ወደኋላ የሚቀርበት ብዬ ማስበው ማለት ነው ሜቢ የላፕቶፕ ሪሶርስ በስነስርዓት በጣም ሀይ እንዲሆን ኖርማል ፒሲ ላይኖር ይችላል። ሜቢ ኢንተርኔት የሆነ ነገር ላይኖር ይችላል። የሆነ ነገሮች ፐርፌክት እስኪሆን መጠበቅ የለብንም። ባለን ሪሶርስ መጀመር ማለት ነው። ስለዚህ ባለ ሪሶርስ ይህንን ነገር መጀመር፣ ከዛ በኋላ ደግሞ ኢንተርን አፕላይ ማድረግ። ኢንተርንሺፕ ለምንድን ነው ኢንተርንሺፕ አፕላይ የምናደርገው ስንል ግን እንደነገርኩ በግላችን ሁላችንም እንዲህ ነው አንድ ፐርሰናል ፕሮጀክት እንሰራ እንደመራን በቃ አይምሯችን እንደመራን ከዚህ በፊት እንደምናውቀው ኖሌጅ ነው ብዙ ፕሮጀክቶች የምንሰራው ማለት ነው። ስለዚህ ይህ በሚሆን ሰዓት አናውቀውም ሪል ወርልድ ላይ እንዴት ዲዛይነሮች እንደሚሰሩ፣ እንዴት ነው ትልቅ ካምፓኒ ውስጥ አንድ ፕሮዳክት ቅድም እንደጠቀስኩልህ ከመጀመሪያ ጀምሮ እስከ መጨረሻ ጀምሮ የሚሰራው፣ እንዴት ነው ከክላይንት ከስቴክሆልደሮች የሚመጣውን ፊድባክ አንድል ማድረገው፣ ይሄ ቄር ያ ቄር ምናምን በሚሉ ሰዓት እንዴት ነው ያንን አንድል ላደርግ የሚችለው የሚል በጣም ብዙ አይነት ፕሬዠር ይኖራል። እና ያንን ለመልመድ የመጀመሪያው ነገር ምንድን ነው? ኢንተርን መውጣት። ኢንተርን በምትወጣ ሰዓት ፔድም ሊሆን ይችላል፣ አንፔድም ሊሆን ይችላል። ምንድን ዋናው ነገር ኢንተርናል ያው ሙቹዋል ቤኔፊት አደረግ፣ አንተም በጉልበት በስራ ለእነሱ ሰርቭ ታደርጋለህ፣ እነሱም ደግሞ ገንዘብ ሳይወጡ አንተን ማሰራት ይችላሉ ማለት ነው። ሶ በዚህ ሰዓት በቃ ባለ ኢፈርት ሁሉ ነገሮችን ለመማር መሞከር። እንዴት ነው ኮሚኒኬሽን ቱላቸው ምንድን ነው? በምንድን ነው ኮሚኒኬት የሚደራረጉት? እንዴት ነው አንድ ፕሮጀክት ሲመጣ እኔ ጋር የሚደርሰው? ዶክመንት እንዴት ነው? ምን አይነት ዶክመንቶች አሉ? አንድ እንደ ፕሮዳክት ዲዛይነር ስትሆን ምንድነው ዶክመንት ነው የሚሰጥህ፣ ኖርማል ወረ ፒዲኤፍ ዶክ ፋይል ማለት ነው።
ከዛ ዶክ ፋይል እንዴት ነው አንድ ሪል የሆነ ፕሮዳክት ዲዛይን ልሰራ የምችለው ከኖርማል ቴክስት ማለት ነው። ስለዚህ እኚህን ነገሮች አንደርስታንድ ማድረግ የምንችለው ምን ሲሆን ነው? ሪል ወርልድ ላይ ያለ ኢንተርንሺፕ ስንሰራ ነው ማለት ነው። ከዛም ይሄ የመጀመሪያው ስቴፕ ነው። ሶ ምን አለ ከአሁን እዚህ ጋር ቀደም እንዳወራ ነው ብዙ ፕሮጀክቶች ስትሮንግ የሆኑ ፖርትፎሊዮ ቢውልድ አድርገሃል። ከዛስ ኢንተርንሺፕ ፖርታል እንዴት ኤክስፒሪየንስ እንደሚደረግ ታውቃለህ ማለት ነው። ከዛ ምንድን ነው አሁን የብዙዎቻችን ችግር የሚሆነው ብዙዎቻችን የስኪል ችግር ሜቢ ላይኖርብን ይችላል። ገብቶሃል? እንዴት አንድ ነገር እንደሚሰራ እናውቃለን፣ ግን እንዴት ራሳችንን ደግሞ ወደ ማርኬት ውስጥ ማስገባት እንዳለብን ደግሞ ብዙዎቻችን የምንስተው ነገር ነው። እኛ ፎከስ የምናደርገው እንዴት አድርገን በቃ የሚያምር ዩአይ መስራት እንደምንችል፣ እንዴት ዩዘሩ ኤክስፒሪየንሱን በቃ ያማረ ነገር መስራት እንደምንችል እንጂ እንዴት ተደርጎ ማርኬት ውስጥ መግባት ይቻላል፣ እንዴት ተደርጎ ስራ ማግኘት ይቻላል፣ እንዴት አድርጌ ክላይንቶችን ማሳመን ይችላል የሚለው ነገር እኛ ጋር የለም ማለት ነው። ስለዚህ እዚህ ጋር ምን ይመጣል? ራስን ሴል የማድረግ ስኪል፣ ሴልስ ስኪል ያስፈልጋል ማለት ነው። እንዴት ነው ራሴን ለማርኬቱ ማውጣት የምችለው የሚለውን ነገር እንመለከታለን። በዚህ ሰዓት ምን አይነት ፕላትፎርሞች አሉ? ሶሻል ሚዲያ አለ። ስለዚህ ያለን ሶሻል ሚዲያ እንጠቀማለን። ምን ሶሻል ሚዲያ መጠቀም እንችላለን? እኔ ሁልጊዜ እንደምናገረው ሊንክዲን በጣም የሚገርም ፕላትፎርም ነው። ሶ ምንድነው ማድረግ ያለብን? ሜቢ ዴይሊ ቻሌንጅ መጀመር ሊሆን ይችላል። ለምሳሌ የምንሰራቸው ፕሮጀክቶች አሏል፣ ፖስት ማድረግ ይህንን ሰርቻለሁ ብሎ ፖስት ማድረግ ይህንን ፕሮጀክት ይህንን በሚመስል ሁኔታ እንትኑን ኢምፕሩቭ አድርጌ እንደዚህ አይነት ሰራው ብሎ ምን ማድረግ ፖስት ማድረግ። እንደዚህ በምታደርጉ ሰዓት አንደኛ ትረስት ቢውልድ ታደርጋላችሁ። ምን ማለት ነው? የሆነ ቀጣሪ ሊንክዲን ፕሮፋይላችሁን በሚያይ ሰዓት ኦኬ እንትና እንትን ሰርተዋል እዚህ ኢንተርን ወጥተዋል ምናምን የሚለው ትረስት ቢውልድ አደረጋችሁ ማለት ነው። ሌላኛው ዲሲፕሊናችሁ ይታያል። እንደዚህ በየቀኑ እንደዚህ የሚሰራ ከሆነ ይህ ስራ ላይ ባመጣውም የተሻለ ፐርፎርም ያደርጋል ብሎ ያስባል ማለት ነው። ስለዚህ አሁን የነገርኳችሁ ሶስተኛው ስኪል ምንድነው? ራስን ሴል የማድረግ ስኪል። አይ ቲንክ በኢትዮጵያ ውስጥ ምናምን እንደ ጉራ ነው የሚታየው። እኔ እኮ እንትን እሰራለሁ እንትን እኮ ዲዛይነር ነኝ ምናምን ብሎ ሰው ሲያወራ ማለት ነው። ነገር ግን ቶታሊ ሮንግ የሆነ ነገር ነው። ውጭ ሀገር እንዴት ነው የሆነ ነገር የሚሰራ ሰው ካለ ራሱን በቃ ፕሮሞት ሲያደርግ አብሮ ስራውን ያስታውቃል። እኔ እኮ እንደዚህ አይነት ዲዛይነር ነኝ እንደዚህ ነገር ሰራለሁ ስትል የሆነ ሰዓት ላይ ይህን ኢንፎርሜሽን ሰምተዋል። ስለዚህ ምን ያደርጋል? በዛ ዘርፍ የሆነ ስራ ሲመጣ እንዴ እንትና እኮ ይሞክራል ብሎ ምን ያደርጋል? ሪፈር ያደርጋል ማለት ነው። ነገር ግን ራሳችንን በቃ እንደ ንጹህ ሰው አለ በቃ ቁጭ የምናደርግ ከሆነ ምን ልናገኝ አንችልም? ኦፖርቹኒቲ ልናገኝ አንችልም ማለት ነው። ስለዚህ ራስን ሰልፍ ፕሮሞት ማድረግ፣ በሶሻል ሚዲያ ራስን ፕሮሞት ማድረግ፣ ኢንጌጅ ማድረግ ላይ ለምሳሌ ምድረው ሊንክዲን ላይ ጆብ የሚባል ሴክሽን አለ። እዛ ላይ አፕላይ ማድረግ እኔ አሁን ላይ እንደውም ትቼ ነው እንጂ ያኔ ስራ በምንፈልግ ሰዓት አካፍ ጓደኞቼ አይ ቲንክ ያውቃሉ እና በቀን 37 ከ37 በላይ ሁሌ አፕላይ ያደርጋሉ እንትን ላይ ማለት ነው ሊንክዲን ላይ እና ኖርማል ነበር ለኔ አንፎርቹኔትሊ የሚል ሜሴጅ ማየት ማለት ነው ኢሜል ላይ በቃ አንፎርቹኔትሊ ከኛ ጋር ማች ለማታረግ አላለፍክም፣ አንፎርቹኔትሊ የተሻለ ሰው አግኝተናል ምናምን። ስለዚህ ማንም መጥቶ አንተ ይህን ስኪል ትችላለህ ብሎ የአንተን ስኪል የሚወስድልህ ሰው የለም። እንትና እኮ እንትን ይችላል ብሎ አንተ ራስን ፕሮሞት ካላረግ ማንም ሰው የአንተን እንትን ሊያውቅ አይችልም ማለት ነው። ስለዚህ ምንድነው ማድረግ ያለብህ? ራስን ፕሮሞት ማድረግ። ራስን ፕሮሞት ስታደርግ ደግሞ ሜክ ሹር የሚገባውን አይነት ስኪል ሴት መያዝህን። ይሄ የውሸተኛ የሆነ ሲቪ ቢውልድ ማድረግ ሳይሆን አላል ይሄን እሞክራለሁ ሳይሆን ትሩሊ ያለህን ነገር ማስቀመጥ። ሶ በእንደዚህ አይነት መንገድ ራስን የመጀመሪያ ስራ ላይ ለአንድ ማድረግ ይቻላል ማለት ነው። ሁለተኛው ጥያቄ ደግሞ እንዴት ነው ፍሪላንሰር መሆን ነው ወይስ ፉል ታይም ነው ጥያቄው? ያ ላይክ ሁሉም ስለሰራ ለአንተ መሻለው የቱ ነው? ዋይ ይሄ በጣም ከብዙ ዋይዝ የሚታይ ጥያቄ ነው እና ሜቢ ፋይናንሻሊ በገንዘብ ከሆነ አሁንም ብዙ ነገር ላይ ዲፔንድ ያደርጋል። ምክንያቱም አሁን ለምሳሌ እንትን ምሰራ ከሆነ ፍሪላንሰር ከሆንክ ምናምን እንዴት ነው ሜቢ ገንዘብህን በጊዜ የማታገኝበት አጋጣሚ አለ። ምክንያቱም የሆነ ነገር ሪቪው ሲደረግ ምናምን
በቃችን በ3 ወር እጨርሳለሁ ብለህ ከሆነ ሜቢ በ3ኛው ወር ምናምን በ3 ሳምንት እጨርሳለሁ ያልከው በ3ኛው ወር ልታገኝ ትችላለህ። ሜቢ አንዳንድ እንትን ላይሉ ይችላሉ ምናምን። ይሄኛው አንደኛው መጥፎ ሳይዱ ነው ማለት ነው። ሌላኛው ደግሞ ፍሪላንሰር ስትሆን ያለው ቤኔፊት ምንድነው? በጣም ብዙ አይነት ፕሮጀክቶች ላይ ኢንቮልቭ ታደርጋለህ። ካምፓኒ ውስጥ ምሰራ ከሆነ ዘሴም የሆነ ፕሮዳክት የሚሰሩ ከሆነ ያ ካምፓኒ ያንኑ ነው የምሰራው፣ ራስን አፕዴት አታደርግም ማለት ነው። ነገር ግን ፍሪላንሰር በምትሆን ሰዓት ምንድን ነው የምታደርገው? ትልቅም ሊሆን ይችላል ትንሽም ፕሮጀክት የተለያዩ አይነት ትሰራለህ። ለምሳሌ የኤዱኬሽን ፕላትፎርም ስራ ታገኛለህ፣ እሱን ትሰራለህ። በጣም ብዙ አይነት ኖሌጅ ጌን ታደርጋለህ። የሆነ ፓርት ደግሞ የቻት አፕሊኬሽን ልሰራ ትችላለህ። የሆነ ፓርት ላይ ደግሞ ሶሻል ሚዲያ ሞባይል አፕ ልሰራ ትችላለህ። እንዲህ እንዲህ ስትሰራ ፍሪላንሰር ስትሆን በጣም ብዙ አይነት ኖሌጅ ታገኛለህ ማለት ነው። ይሄኛው አንደኛው አድቫንቴጅ ነው። እንትን ላይ ስንመጣ ደግሞ ምንድነው ፉል ታይም ፖዚሽን ላይ በምትሰራ ሰዓት ደግሞ ምንድነው ቤኔፊቱ? ትልቅ ሲስተም ነው ልሰራ የምችለው አብዛኛውን ጊዜ የሆነ ላርጅ የሆነ ሰፊ የሆነ ፕሮጀክት ማለት ነው። ያንን በምሰራ ሰዓት እንዴት ላርጅ ፕሮጀክቶችን አንድ ለማድረግ እችላለሁ የሚለውን ታያለህ። ስለዚህ በስኪል ዋይዝ ሁለቱን እንትን ትላለህ። እና ደግሞ ሌላኛው የፉል ታይም ትንሽ ችግር ብዬ የማስበው ፐርሰናሊ ማለት ነው፣ እንዴት ነው ቢዚ ልትሆን ትችላለህ። እና ደግሞ ሰው ቢዚ ከሆነ እንዴት ነው ማሰብ አይችልም። ምን ማለቴ ነው? ክሬቲቭ መሆን አይችልም። ተመሳሳይ ስራ የምትሰራ ከሆነ ረጅም ሰዓት ለስራ የምታሳልፍ ከሆነ ማይንድ በቃ ስራ ነው፣ ትገባለህ ትወጣለህ፣ ስራ ነው፣ ትገባለህ ትወጣለህ፣ ስራ ነው። በዚህ ሰዓት ሌላ ጊዜ ቢሆን ፍሪ ታይም ኖሮ ነገሮችን ኤክስፕሎር ታደርጋለህ። አንዳንድ ዩቱብ ላይ አዳዲስ ትሬንዶችን ትመለከታለህ ምናምን። ያ ፓርቱ ፉል ታይም ላይ እንደ ጉዳት ይቆጠራል። ይሄም ዲፔንድ የሚሆነው እንዳንተ ፐርሰናሊቲ ነው። ሜይ ቢ ፉል ታይም ሰራም ሆነ እንደዚህ አይነት ነገሮችን ካቻፕ አደርጋለሁ የምትል ከሆነ ትችላለህ። ሶ ይህን ይመስላል። ሜይ ቢ በገንዘብ ዋይስ ከሆነ በጣም ፐርፎርም የምታረግ ከሆነ ፍሪላንሰር ብዙ ገንዘብ የሚያገኝ ይመስለኛል፣ እና እንዳንተ ፖቴንሻል ክላይንቶች ማለት ነው። ምክንያቱም በሾርት ታይም ውስጥ የአንድ ወር ደሞዝህን ሊሆን ይችላል ፍሪላንሰር የምትቀበለው ማለት ነው። ለምሳሌ አንድ ፕሮጀክት የሆነ አማውንት ኦፍ ገንዘብ የምታገኝ ከሆነ በወር 30 ቀን ጠብቀህ ያን የምታገኘውን ገንዘብ እንትን በምትሆን ሰዓት ግን ፍሪላንሰር በምትሆን ሰዓት ግን ሜይ ቢ በሳምንት ውስጥ ሰርተህ ያንን ገንዘብ ማግኘት ትችላለህ። አስበው፣ በሳምንት አራት ብትሰራ እንኳን እንደዚህ ማድረግ ትችላለህ። ሶ የኔ ፐርሰናል እንትን የሚሆነው እንዴት ነው? አንድ ፉል ታይም ያስፈልግ። የኔ ፐርሰናል አመለካከቴ ነው። አንድ ጠንከር ያለ ደህና ፉል ታይም ስራ መስራት አለብህ። ከዛ ግን ባለክ ፍሪ ታይም ሳይድ አስል ማድረግ ትችላለህ። ኮንትራክት ፕሮጀክቶችን እየወሰድክ ሰራ አሪፍ ነው። ምክንያቱም ፍሪላንሰር ላይ ስትሆን ደግሞ ሌላኛው ችግር ልክ እንደዚሁ ስራ የሚጠፋበት ጊዜ አለ። ገብተዋል። የለመድከው የገንዘብ ካሽ ፍሎ ላይኖር ይችላል። ስለዚህ ባዶ ልቀር ትችላለህ። ስለዚህ አንድ ልክ እንደ ባክቦን አንድ እንትን ካለ ግን ያ የተሻለ ይሆናል። እስቲል አልተመረቅም አንተ። እኔ ሳላቅ ያ እስካሁን እኔ እንዳልኩ 4ኛ ዓመት ነኝ። 1 ዓመት ይቀረኛል። ያ ኦኬ። እንዴት ነው ላይክ ፍሪላንስም ስትሰራ እንዴት ነው የአንተን ወርክ ቫሉ የምታደርገው? ፕራይስ እንዴት ነው የምታወጣለት ለምትሰራው ነገር? አት ሜን ታይም ደግሞ የክሊያንቱን ኤክስፔክቴሽን ምንም እየጠበቅክ ማለት ነው። ይህንን ለመመለስ ወዴት እንመለሳለን መሰለህ? ትንሽ ወደኋላ መመለስ አለብን። ከመጀመሪያው ፕራይሲንግ ላይ ሞዴል ምን መሰል የሚለውን ለማየት ማለት ነው። ሶ እንዴት ነው ይሄ በጣም ግራም ያጋባ ነው። አይ ቲንክ ለብዙዎቻችን የሚሆነው ማለት ነው። እንዴት ነው ስንት ልበለው ምናምን፣ አንዳንዴም ዲኤም ላይ ይሄ ፕሮጀክት መጣ እንዴት ስንት የሚል ነገር ይመጣል። እንዴት ነው ይሄ ነገር የሚሆነው? ከመጀመሪያው ሲጀምር ቶፒኩን ገና ከመጀመሪያው ሲጀምረው ምንድነው የሚሆነው? መጀመሪያ ድሮ ፍሮም ስክራች ጀምር ያለ ገንዘብ ማለት ነው። የሆነ ፕሮጀክት ስራ፣ የሆነ ቫሊዩን ራስን የምታውቀው ስልክ እኔ ይሄኛው ፕራይሲንግ ነው ማለት አትችልም። እንዴት ነው ፕሮጀክት እየሰራ ኢንተርን ውጣ ሰራ ካለ የመጀመሪያ ፕሮጀክት እኔ አሁን ለምሳሌ ፐርሰናሊ የመጀመሪያ ፕሮጀክትን
ስንት ብር ነበር የተቀበልከው ካልከኝ 1000 ብር ነበር የመጀመሪያ የሰራው ስራ ማለት ነው። ሶ ያን ጊዜ ለኔ ነው በቃ አሪፍ ነበር። የመጀመሪያ ነው። ስለዚህ እንደዚህ ነበር። ቀጣይ ግን ቫሊዩን ታውቃለህ። የመጀመሪያው ላይ ብዙ ፔኖች ይኖራሉ። ሰርተህ ምናምን ድጋሚም አሁንም በ1000 ብር ይሄ ነገር የሚያዋጣ አይመስልህም። ስታየው አንደኛ የሚወስድብህ ታይም አለ፣ የሚወስድብህ ኢነርጂ አለ። የምታጠፋቸው ብዙ ሪሶርሶች ካሉ እነዛን ነገሮች ማሰብ ትጀምራለህ። ከዛ ኔክስት ላይ ኢቫሉዌት ታደርጋለህ። ይሄ ነገር እንዴት ነው? በዚህ መንገድ ያዋጣል ወይ? ያኔ 1000 ብር ሰርቼዋለሁ እያልክ ከዛን ቀስ እያልክ ተፈላጊነት እየመጣ በሚመጣ ሰዓት እና የአንተም ስኪል እየጨመረ በሚመጣ ሰዓት ፕራይስ ተመሳሳይ አይሆንም ማለት ነው። ለምሳሌ አሁን ትልቅ ካምፓኒ ምን እንጥራ፣ ኔትፍሊክስ የሆነ ብቻ እንዲሁ ኤግዛምፕል ኔትፍሊክስ እንበል እና ደግሞ ሎካል ያለ ኢትዮጵያ ውስጥ አንድ የሆነ ካምፓኒ አለ። አሁን ሁለቱ አንድ ላንዲንግ ፔጅ ኦፈር ቢያመጡልህ የምታስከፍላቸው ተመሳሳይ አይደል? ተመሳሳይ አይሆንም። ለምን? ያሉበት የካምፓኒ መክፈል አቅማቸውና የነበረው እንትን ስታስተያዩ ሴም ስላልሆነ እዛ ላይ ሜቢ ከራሴ የሆነ የምትጨምረው ነገር ሊኖር ይችላል። ሌላኛው ደግሞ አንተ የምታወጣው ሪሶርስ ቅድም እንዳልኩ ታይም ትልቅ አሁን ላይ ኦፖርቹኒቲ ኮስት የሚባል ነገር አለ። ምንድነው ኦፖርቹኒቲ ኮስት? ለምሳሌ አንድ ካምፓኒ ውስጥ ለአንድ ፕሮጀክት እየሰራ በዛ ሰዓት ለዛ ካምፓኒ ስትሰራ ብዙ የሚያመልጡ ኦፖርቹኒቲዎች አሉ። ገብቶሃል አይደል? ያንንም አድ ማድረግ አለብን። ይህኔ እኮ የተሻለም ስራ ሊያመልጥ ይችላል። ስለዚህ ኦፖርቹኒቲ ኮስትን ማሰብ አለብህ ማለት ነው። ሶ እንዴት ነው አሁንም ደግሜ ስልክ እንዴት ነው ፕራይስ ማወቅ የሚችለው? ራስን ታውቀዋለህ፣ ኢቫሉዌት ታደርገዋለህ፣ ታያለህ። ስትሰራ ፕሮጀክት ትሰራለህ፣ የሚያለፋን ታያለህ። ይሄኛው ነገር አይሆንም ምናምን እያልክ ራስን ፊገር አውት ታደርገዋለህ፣ ፕራይሲንግ ሞዴልን ለማውጣት ማለት ነው፣ ቫሊዩን ለማውጣት። ስለዚህ የሆነ ከፍ 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 እያልክ በሄድክ ቁጥር እና ደግሞ የሚያስከፍል ዋጋና ጊዜን እንትን በማለት ፕራይሲንግ ሞዴል ይለያያል ማለት ነው። ሶ ምን አይነት ፕራይሲንግ ሞዴሎች አሉ? የመጀመሪያው ኖርማል የቅጥር አለ፣ በወር በወር የሚከፈል አለ። ሌላኛው ደግሞ ፐር ፕሮጀክት አለ። ፐር ፕሮጀክት ማለት ሙሉ ፕሮጀክቱን ስንት ትላለህ ተብለህ የምትደራደርበት አለ። ይሄ ፊክስድ የሆነ እንትን ይኖራል ማለት ነው። ሌላኛው ደግሞ በምንድን ነው ፐር ፔጅ የሚባል አለ። ፐር ፔጅ ማለት ደግሞ ምን ማለት ነው? የተለያዩ አይነት ለምሳሌ ለአንድ ይሄ እንዴት ነው ዴስክቶፕ ላይ ነው አብዛኛው የሚሰራው። አንዱን ፔጅ የሆነ ፕራይስ ትሰጠዋለህ ማለት ነው። ከዛን ሌላ ፔጅ ከጨመሩ አሁንም ፕራይስ ትጨምራለህ። 2 ፔጅ ሲሆን 3 ፔጅ እያለ ፔጁ በበዛ ቁጥር ለዛውም ተመሳሳይ ይሆናል ማለት ነው። ሌላኛው ደግሞ አንዳንዴ ፔጆቹ ተመሳሳይ ይሆኑና ኮምፖነንት ደግሞ ብዙ ያለው አለ። እንደዛ ሲሆን ደግሞ ፐር ኮምፖነንት ደግሞ ፕራይሲንግ ሞዴል ሌላ ይሆናል ማለት ነው። ስለዚህ ዲፔንድ በጣም በብዙ ሴናሪዮ ዲፔንድ ያደርጋል ፕራይሲንግ የምታወጣበት። ዋናው ግን ሀሳቡን ስትቀልለው ራስን ፊገር አውት ታደርጋለህ። በብዙ እንትን ውስጥ በምትሄድበት ሰዓት የመጀመሪያ ያስከፈለ ሰው አለ አይደል? ታያለህ፣ ያስለፋን። ቀጣይ ደግሞ የተሻለ ኦፖርቹኒቲ ታገኛለህ። ያንንም በማየት ፕራይሲንግን እና የሚያስከፍልን ታይም እነዚህ ነገሮች ኮንሲደር በማድረግ ፕራይሲንግን ሴት ታደርጋለህ ማለት ነው። ኦኬ ሰው ወደ ፕሮጀክቶች እንመለስ እና ላይክ አንደኛው ሪዲዛይን ታደርጋለህ። ቅድም ሪዲዛይነር ብለው ይጠሩኛል እንዳልከው ራሱ እና ሌሎችን ፕሮጀክቶች ደግሞ አይቼዋለሁ ብዙዎቹን ከስክራች ምናምን የሰራቸው ሰው መጀመሪያ ላይክ ከስክራች ምናምን የሰራቸው ፕሮጀክቶች ላይክ እንደ ኢኮሜርስ ፕላትፎርም፣ ፉድ ዴሊቨሪ እና ሌሎችም ሰርተሃል። ላይክ እንትን ሊንክድኢን ላይም ሼር ታደርጋለህ እና እንዴት ነው ፊቸሩን ፓራትራይዝ የምታደርገው? ላይክ ክሬቲቪቲም ኖሮ ቢዝነስ ሎጂክም ደግሞ ፉልፊል እንዲያደርገው አድርገህ እንዴት ነው የምትሰራው? አሁን ይሄ ወዴት ይመጣል ማለት ነው? አንድ ፕሮዳክት ዲዛይነር የሚፈለግበት ስኪል ማለት ነው። እንዴት ነው ዩአይውንም ጠብቀህ ዩዘሩን የሚፈልገውን ኤክስፒሪየንስ መጠበቅ ማለት እችን ሆት የሆነች ስፓት መፈለግ ማለት የፕሮዳክት ዲዛይነር ስራ ነው ማለት ነው። ስለዚህ እንዴት ነው አንደኛ ዲዛይን የምታደርገው ሪዲዛይን የምታደርገው የሚለው ምንድን ነው ሪኳየርመንት የምትለው ከሆነ
እንደ እንደ ስሙ ምንድነው ዩአይ እና ዩኤክስ አይደል የሚባለው? ዩዘር ኢንተርፌስ እና ዩዘር ኤክስፒሪየንስ የሚባል አለ ማለት ነው። ዩአይ ዩኤክስ ላይ ዩዘር ኢንተርፌሱ ስለምንድን ነው የሚያወራው? ሃው ኢት ሉክስ ነገሩ ምን ይመስላል የሚለው ነው። ዩዘር ኤክስፒሪየንሱ ደግሞ ዩዘሮቹ እንዴት ፊል ያደርጉታል ያንን ነገር እንዴት ነው ኤክስፒሪየንስ የሚያደርጉት የሚለው ነው። ሶ አንዳንድ ፕላትፎርሞች አስተውለ ከሆነ በጣም ባኪንጋቸው ምናምን ሲስተማቸው ከኋላ በጣም ሰፊ ነው፣ በጣም አሪፍ ነው። ነገር ግን ለዩዘሩ ፕሬዘንት ያደረጉበት መንገድ ደግሞ ቶታሊ የሚያስደነግጥ አይነት ዲዛይን አለ። ገብቶሃል? በጣም የሚገርም አይነት ፊውቸር አለው አፕሊኬሽኑ፣ በጣም አሪፍ ነው ምናምን፣ ግን ለዩዘሩ ፕሬዘንት ያደረጉበት መንገድ ደግሞ ቶታሊ የሆነ ለአይን አንዳንድ የሚከብዱ ነገሮች አሉ። ስለዚህ ይሄ ምንድነው የምታደርገው? ዩዘር እንትኑ እንዳለ ይሄ ኖርማሉ ባኪንዱ ፊውቸር ምናምን እንዳለ ዩአይውን ታስተካክላለህ ማለት ነው። ለምሳሌ ፎንቶቹ በጣም ቦልድ ቦልድ ድምቅ ያለ አይንን ሊድ ማያረግ ከሆነ እሱ ነገር ማስተካከል፣ ከለሮችን በጣም ብዙ ከለሮች በዝተው የሚታዩ ከሆነ ምክንያቱም የሰው ልጅ አይን ቦልድ የሆነ ነገር እና ይሄ እንዲህ ነው ደመቅ ያለ ነገር እና ሳይዝ ያለው ነገር ምናምን መጀመሪያ ፈጥኖ የሚያው እሱን ነው። ስለዚህ ፕራዮሪቲ እንደምሰጠው የምታሳየው በሳይዝ እና በከለር ነው ማለት ነው። ዲዛይኒንግ ላይ አይተህ ከሆነ አንዳንድ ባነሮች ላይ ምናምን በጣም በትልቅ ይጻፋል። ከዛን የሆነች ፓርቷ ደግሞ ትንሽ አነስ ትላለች፣ የሆነ ፓርቱ ደግሞ ትንሽ ደብዘዝ ይላል። ይሄ ምንድን ነው የሚያሳየው? ፕራዮሪቲ ነው የሚያሳየው ማለት ነው፣ በከለር እና በሳይዝ። ሌላኛው ደግሞ አንዳንዱ ፓርት ድምቅ ልና የሆነ ፓርቱ ለስለስ ያለ ከለር ይኖራል። ስለዚህ እኚህ ሁለቱ ሳይዝ እና ከለር ፕራዮሪቲን ያሳያሉ ማለት ነው። ሶ ምንድነው እኚህ ነገሮች ማስተካከል የካምፓኒ ምንድነው ሊያስተላልፍ የፈለገው ነገር አፕሊኬሽኑ ዋና ፐርፐዙ ምንድን ነው? ለምሳሌ እንደ ኤግዛምፕል እንደ ቅድሙ በጠቀስ ነው ፉድ ዲሊቨሪ ከሆነ ዋና ፐርፐዙ ዩዘሮቹ ማን ናቸው? የሚበሉ ኖርማል ከስተመሮች ናቸው። ስለዚህ እነሱ ደግሞ ምንድን ነው የሚፈልጉት? አሁን የአፕሊኬሽን ላይ ሲገቡ የሚፈልጉት እንደው አሁን ሆነ ብዙ የሆነ አድ ምናምን ማየት አይፈልጉም። ምንድነው የሚፈልጉት? የሆነ የሚፈልግ ወይ ምሳ፣ ቁርስ፣ እራት ምናምን ከዛ የሆነ በተን ቶሎ ኦርደር የሚያደርጉት ነገር ሌላ ደግሞ ፊት ለፊት የተደረደሩ ምግቦች ምናምን ነዋል። ስለዚህ ይህን ነገሮች የትኛው ነው ፕራይቬት ዩዘሩ ሊያየው የሚፈልገው ነገር የሚለውን እሱን ሊስት ማድረግ። በሁለተኛ ደረጃ ደግሞ ከዩአይ አንጻር ከዲዛይን አንጻር ደግሞ ክሊን ማድረግ ዲዛይኖችን። ስለዚህ እነዚህ ነገሮች ማስታረቅ ነው ማለት ነው። አይ ቲንክ ቅድምም እንደጠቀስኩት ክሬቲቪቲ ከየት ይመጣል እንደሚለው ብዙ ነገር ኤክስፕሎር በማድረግ ብዙ ነገር ያየ ሰው ብዙ ነገር ወደ ውስጡ ያስገባ ሰው አውትፑት ላይ የተሻለ የሆነ አውትፑት ይኖረዋል ማለት ነው። ስለዚህ ሁለቱም ባላንስ ማድረግ እንግዲህ እሱ ነው ፕሮብሌም ሶልቪንግ ዩአይ ዩኤክስ የተሻለ ዲዛይነር የሚያደርግ ዩአይውንም ማሳመረ ፈንክሽናሊቲ ሚዘሩም ኤክስፒሪየንሱን የተሻለ ማድረግ ማለት ነው። ሶ በእንደዚህ አይነት መንገድ ነው የምናስተካክለው። ከዚሁ ጋር ተያይዞ ላይክ ደግሞ ይሄኛው በራስህ ስትሰራ ነው እና ሪዲዛይን ስታደርግ ደግሞ ምንድን ነው የተለየ ነገር የምታገኘው? ላይክ እኔ ያየሁት ቴሌግራም ምናምን ሪዲዛይን አደረኩ በጣም ነው የሚያምረው እና ዲፊካልት ነው ከሌሎቹ አንጻር እና የተለየ ነገር ምንድን ነው የምታደርገው እና ሰጀስት ታደርጋለህ እንደዚህ ፕሪ ኤግዚስቲንግ ፕላትፎርሞችን ሪዲዛይን ለማድረግ? እንዴት ነው መሰለ የኔ ፐርሰናል አመለካከት ዲዛይን በጣም ክሊን መሆን አለበት ብዬ አስባለሁ። ስልክ ዩዘሩ ከአንድ ሰከንድ ወይም ፕሮባብሊ ከአንድ ሰከንድ በላይ ማሰብ ብዙ የለበትም የሆነ ነገር ለማድረግ። በጣም ብዙ ነገር ተደርድረው የሆነ ቦታ በጣም ብዙ ግርግር ከበዛ ይሄ ኮግኒቲቭ ሎድ የምንለው ነገር አለ። ሪስፖንስ ለማድረግ አንድን እንትን ምላሽ ለመስጠት ያየውን ነገር ያንን ታይም መቀነስ አለበት አስማች አስ ፖሲብል ማለት ነው። ዩዘሩ ገባ የሆነ የሚፈልገውን ነገር ጠቅጠቅ አድርጎ መውጣት አለበት ማለት ነው። ስለዚህ ዋና ምንድነው ሪዲዛይን ስታደርግ የምታደርገው ኮግኒቲቭ ሎድን መቀነስ። አንድን ፕላትፎርም ሲጠቀሙ ሰዎች ረጅም ሰዓት የታለች ያቺ በተን ጠፋች እንዴ ብለው እንዲጨነቁ መሆን የለበትም። ስለዚህ ምንድነው ማድረግ ያለብን? ገቡ አፕ ውስጥ ቀጥታ በቃ እንዲህ ሰብኮንሽስሊ ሊድ መሆን አለባቸው ማለት ነው። ስለዚህ አንደኛው እሱ ክሊን የሆነ ዲዛይን ሰዎችን በሚፈልጉት ኮግኒቲቭ ሎዳቸውን መቀነስ ማለት ነው የመጀመሪያው ነገር። ሌላ ሁለተኛው ነገር ደግሞ ከዩዘር ኤክስፒሪየንስ አንጻር እሱ ይህም ዘሴም ነው። አጠቃቀማቸውን በቃ ሲምፕል ማድረግ ከለር፣ ቪዥዋል ኤክስፒሪየንስ፣ ታይፖግራፊ፣ ሄሪያርኪውን ምናምን አላይመንት ክሊን ማድረግ።
ስለዚህ ዋና ሀሳቡ ምንድነው? ሪዲዛይን በምታደርግ ሰዓት የሰዎችን ኮግኒቲቭ ሎድ መቀነስ፣ በአንተ በኩል ደግሞ ምን ታገኛለህ? ፕላትፎርሙን ከዚህ በፊት ተጠቀመው ነበር ሜይ ቢ አሁን እኔ ቴሌግራም ተጠቀም በተለየ መንገድ እንድታየው ማድረግ። አሁን እንደዚህ አይነት ፕሮጀክት ቢመጣ ማይንዴ ውስጥ ቅድም እንደነገርኩ ላይብረሪ ቢውልድ አደረኩ ማለት ነው። አንድ የቴሌግራም ድሮ ቴሌግራም ስጠቀም ዝም ብዬ ገብቼ የሆነች የቻት ምልክት የሆነ ሰው ሊሴጅ ከላከ ገብቼ ቴክስት መላክ ምናምን ነበር። አሁን ግን ያኔ በጣም ድሮ ነው። አይ ቲንክ በጣም ብዙ የሚቀረው ነገር አለ የድሮ ቴሌግራም ማለት ነው። አሁን ሳየው ሜይ ቢ በጣም አሪፍ ላይሆን ይችላል። ግን ምንድን ነው ያኔ የምትማረው እያንዳንዱ ኮምፖነንት በታትኖ ታየዋል ማለት። አሁን ድሮ ቴሌግራም ስከፍት ቻት አደርጋለሁ። አሁን ግን ፕሮፋይል ውስጥ ስገባ የሆነ ሌላ ፔጅ አለ። ከዛን ደግሞ ዲሌት ማድረግ አለ፣ ፕሮፋይል ማያ አለ፣ ዩዘርኔም አለ፣ ከዛን ደግሞ ባክ መባያ አለ። በሆነ በኩል ደግሞ ቻናል ኢቨንት ኮዲንግ ምናምን የሚሉ ሊስቶች አሉ። ፖስቱ ደግሞ ምን ይመስላል፣ እንዴት ነው ከለር የተጠቀሙት፣ ቦርደር ራዲየሱ እንዴት ተጠቀሙ፣ ኢሜጅ ፖስት ሲደረግ እንዴት ነው የሚመስለው። ገብቷል። አሁን የእነሱ ይሰሩታል። ከዚህ በኋላ ደግሞ አንተ ሪዲዛይን ስታደርገው እንዴት ነው ይህን ነገር ላሻሽለው የምችለው፣ የተጠቃሚ የዩዘሮቹ ፔን ምንድን ነው የሚለውን ታያለህ። ሜቢ ቻታቸውን ፊት ለፊት ማያገኙ ከሆነ እሱን ሜቢ ማስቀመጥ ሊሆን ይችላል። ነገሮችን ኦርጋናይዝ ካልሆኑ ከተሰማቸው ኦርጋናይዝ ማድረግ። ስለዚህ ሞር በተሻለ እይታ እንድታይ ያደርጋል ማለት ነው። ሪዲዛይን ባረከ ቁጥር ነገሮችን ለካ ኦኬ እንደዚህ ነው እንደሰሩት ትላለህ። ቀጣይ ኖርማል አሁን ለምሳሌ ፌስቡክ መጠቀም አሁን ዲዛይነር ሆነ ፌስቡክ ስትጠቀም ዝም ብለህ ብቻ ስክሮል አታደርግም። ያችኛውን በተን ለምን ያደረጓት ኦኬ እንዲህ ብትሆን እንዲህ ነው ኦኬ እኛውን በተን እታች አድርገው ቦል ያደረጉት በጣም ፕራይመርሊ ሰው እንዲጠቀሙ የፈለጉት ነገር ነው ምናምን። አይተህ ከሆነ ፖስት በተኖች ምናምን ነገሮች አንዳንዴ ደመቅ ብለው ነው። ኢቨን አሁን ይህን እንኳን ቴሌግራማችን አሁን ቻት እያደረግንበት ያለው እንትን ቮይስ ቻት እያደረግንበት ያለው ይሄ ድምፅ ማጥፊያውና መቀነሻው ለምን ተለቅ አደረጉት? ገብተዋል። ምክንያቱም ፕራይመርሊ በጣም ፕራዮሪቲ ሰጥተህ ልትጠቀሙ ትችለው ድምፅን ሚውት ማድረግና እንትን ማድረግ። የሰዎቹ አይ ቲንክ ከጎን ያሉት ሊስቶች አሉ አይደል? ቀይ ያደረጉት ለምንድን ነው ቀይ ያደረጉት ስትል ሪዝን አለው። ለምንድን ነው ቀይ ሆነው? በቃ የሆነ አርጀንት የሆነ ነገርን የሆነ አክሽንን እንድትወስድ የሚያደርግ። ስለዚህ አንድ ሲስተምን ሪዲዛይን ለማድረግ እንጂ ባየው ባስተዋልከው ቁጥር ምንድን ነው የሚሆነው ማለት ነው በተለያየ ዳይሜንሽን ተባለ። ድሮ እንደ ተጠቃሚ ሳይሆን እንደ ዲዛይነር እንደ ዩዘር እንደዚህ ታየዋለህ ማለት ነው። ፕላትፎርም ሰው ሪዲዛይን ማድረግ የሚሰጠው ጥቅም ቅድም የጠቀስኩልህ ናቸው። ሌላኛውም ደግሞ የጠቀስኩልህ ናቸው። ላይክ ዲዛይን ፕሮሰስ ፊሎሶፊ ምንድን ነው የሚመስለው ያንተ? ይሄ ዲዛይን አሉ ላይክ ዩኤክስ ዩአይ ላይም ሌሎች ነገሮችም ላይ አሉ። ግን ዴር አር ፕሪንሲፕልስ የዩኤክስ ዩአይ እና ከነዛ ፕሪንሲፕሎች ያንተን ጆርኒ ሼፕ ያደረጉልህ ጀስት ሼር ማድረግ የምችለው ከሆነ። ብዙ ናቸው ግን ሲጠቃለሉ በምን ይጠቃለላሉ መሰለህ? አቴንሽን ቱ ዲቴይል የምንለው ነገር ማለት ነው። አቴንሽን ቱ ዲቴይል ማለት ምን ማለት ነው? እያንዳንዱ ለምንሰራው ነገር ዲቴይል የሆነ አይንህን ማስለመድ ማለት ነው። አላይመንት ሊሆን ይችላል። ነገሮችን እንዴት አላይን ሆነዋል። ከለር ሊሆን ይችላል። ከለር አጠቃቀም፣ እያንዳንዱ ኮምፖነንቶችን ዲዛይን ውስጥ ያሉትን በሪዝን ማስቀመጥ አለብህ ማለት ነው። ለምን የሆነ ፓርት ላይ ወደ ግራ ገባ አለች? ምክንያቱም ሜቢ ሄሪያርኪን ለመግለጽ ሊሆን ይችላል። ገብቶሃል? ስለዚህ አቴንሽን ቱ ዲቴይል የኔ ፕራይመሪ ፕሪንሲፕል። እያንዳንዱን ሳይት ዝም ብዬ ያለ እንደ ኖርማል ሳይሆን ማለት በአንዴ በስራው ላይ እንትን ስትል ሰብኮንሽስሊ ታያቸዋለህ ሁሉንም ነገሮች በአንዴ ማለት ነው። አይነት ክሊን ነገሮችን እየሄደ ያያቸዋል እነዛን ፖይንቶች ማለት ነው። ሶ አቴንሽን ቱ ዲቴይል። ሌላኛው ክሊን የሆነ ዲዛይን በጣም እወዳለሁ። በጣም በቻልኩት አቅምም ዲዛይኖቼን ክሊን የሆነ ለማድረግ ፈልጋለሁ። ቅድም እንደገለጽኩት በቃ ኮግኒቲቭ ሎድን መቀነስ፣ ዩዘሩ ያንን አፕ ሲጠቀመው ኮምፈርተብል እንዲሆን ማድረግ፣ ብዙ እንዳያስብ በቃ የማሰብ አቅሙ መቀነስ እና አቴንሽን ቱ ዲቴይል እኚህ ነገሮች እንትን ይሉኛል ማለት ነው። ሞር በጣም በቃ ቫልዩ የምሰጣቸው ናቸው። እንዴት ነው ባላንስ የምታደርገው? ላይክ ቢዩቲ እና አንቲሴስቲኩን እና
የፕላትፎርሙን ፋንክሽናሊቲ። አንዳንዴ ቢዩቲ ላይ እየተጨነቅ ያኛው ፋንክሽናሊቲው ሊቀርብህ ይችላል። ላይክ ዊዛውት ኮምፕሮማይሲንግ ዩዛቢሊቲ ማለት ነው። ኦኬ ስለነበረ ድሮ የመጀመሪያው አካባቢ ኦር አብዛኛውም ዩአይ ዩኤክስ ዲዛይነር ሜቢ ሊሳሳተው የሚችለው ብዬ ማስበው እኔም የተሳሳትኩት ምንድን ነው ከዩኤክስ ይልቅ ዩአይ ላይ ሞር ፎከስ አደረግ ነበር። ምን ማለት ነው? ይሄ ዩዘር ኢንተርፌስ የሚታዩት ከለሮች፣ ውበቱ ምናምን ነገሮች ላይ ሞር በጣም ፎከስ አደረግ ነበር። ግን ስሩ ታይም ምንድነው አንደርስታንድ ያደረኩት ዩኤክስ ነው መጀመሪያ መቅደም ያለበት ፕራዮሪቲ የሚሰጠው ማለት ነው። ምን ማለት ነው? ዩኤክስ ዩዘር ኤክስፒሪየንሱ ማለት ነው። አንድ ሰው አንድ ፕላትፎርም ላይ ገብቶ ሲጠቀም ለሰውየው ኤክስፒሪየንሱ ስሙዝ ማድረግ ገብቶሃል። እነዚህን ነገሮች መጀመሪያ ማስተካከል። እንዴት ነው? ዲያግራሙን እንኳን ለማየት ብንሞክር ትልቁ ዩኤክስ አለ፣ በመሀል ውስጥ ነው ያለችው ዩአይ ማለት ነው። ሞር አብዛኛው ፓርት የዩዘሩ ኤክስፒሪየንሱ ፓርት ነው። ሶ መጀመሪያ ፕራዮሪቲ የሚሰጠው ነገር የዲዛይኑ በጣም እንዴት ያምራል የሚለው ነገር አይደለም። በመጀመሪያ ደረጃ አያስፈልግም አይደለም፣ ቶታሊ በጣም ነው የሚያስፈልገው ዲዛይን ማማር። ግን መጀመሪያ እንዴት ነው የሚያስፈልገው ነገሮች ሁሉ አሁን ለምሳሌ ሆም ፔጅ ላይ የአንድ ኢኮሜርስ ፕላትፎርም ሞባይል አፕ እየሰራ ከሆነ በጣም የሚያምር ዲዛይን አድርገህ በቃ በጣም አኒሜትድ ነው ከስር ነው የሚወጣው፣ የተለያዩ ስሪዲ አኒሜሽን አለ። ነገር ግን እኚህ ሁሉ የሚያምር ነገሮች አድርገህ ዩዘሩ ምንም ጉዳይ አይደለም። ገብቶሃል? እዚህ ጋር ስሪዲ አኒሜሽን የሆነ ቦክስ ተሽከረከረ አልተሽከረከረ ለእሱ ማተር አያደርግለትም። ሰውየው የሚፈልገው ምንድነው? መጀመሪያ ሲገባ በቃ የሚሸጡ እቃዎች ሊስት ሊሆን ይችላል። ሌላኛው ደግሞ በቃ ካታጎራይዝድ መሆናቸውን ኤሌክትሮኒክስ፣ አልባሳት ምናምን ዝርዝር። ከዛ በኋላ ነው እነዛን ለሰውየው ሲምፕል በሆነ መንገድ ማቅረብ ያለበት። ስለዚህ ሞር ዩአይ ላይ ፎከስ ከማድረግ መጀመሪያ ዩዘር ኤክስፒሪየንሱ እንዴት ነው አንድ ሰው ኢኮሜርስ ፕላትፎርም ላይ ሲገባ ምን ምን ነገር ይፈልጋል፣ ሌላ ፕላትፎርሞች ላይ ምንድነው ችግሮቹ የነበሩት፣ ኮምፒቲቲቭ አናሊሲስ የሚባል ነገር አለ። ሌሎቹ ተወዳዳሪዎች ፕላትፎርሞች ለምሳሌ እንዲሁ እንደ ኤግዛምፕል አሊኤክስፕረስ እነ ሺን ምናምን የመሳሰሉት እንዴት ነው ሆም ፔጃቸው ምን ይመስላል? ገብቷል። እነዛን ኤክስፒሪየንስ አይተህ ምንድነው ደግሞ ዩዘሮቹ ያልተመቻቸው ከሁለቱም ላይ ሲጠቀሙት ያልተመቻቸው ነገር ምንድን ነው፣ ምን ቢሻሻል አሪፍ ነው የሚለው መጀመሪያ ዩኤክሱ ላይ መስራት። ከዛ በኋላ ዩአዩ ላይ እኒህን ሀሳብ ይዘህ ከመጣ በኋላ ነገሮችን ኦርጋናይዝ ማድረግ፣ ክሊን ማድረግ፣ ከለር ምናምን እነዚህ ያላል የዩአይ ፓርቶች የሆኑት አላይመንትን ማስተካከል ምናምን። ስለዚህ መጀመሪያ ዩኤክስ ላይ ፎከስ ማድረግ፣ ከዛን ዩዘር ኢንተርፌስ የሚያምር ሆኖ ማትጠቀመው ምንም ስለማይሰራልህ ማለት ነው። ዩዘርም እንደ ፕሮዳክት ሶ መጀመሪያ ዩኤክስ ዜን ወደ ዩአይ። ግሬት። እና ወደ ሌላ ቶፒክ እንግባና አሁን ስለ ኮሚኒቲ እናውራ። ላይክ ኦኒክስ ዲዛይን አለ፣ በቅርቡ ደግሞ ዲዛይን ኮሚኒቲ ይጀምራል እና ላይክ ኦዲየንሶቻችን ራሱ አሁን ከሚያዩት ነገር የምረዱት ይመስለኛል ዩ አር ጉድ አት ቲቺንግ ወይ የሆነ ኤክስፒሪንስን ሼር ማድረግ ላይ ማለት ነው። ሶ አንደርስታንደብል በሆነ ወይ ነው ሼር የምታደርገው፣ ፒክቸር እንዲፈጠር ታደርጋለህ። እና እንዴት ነው ላይክ ኦኒክስ ዲዛይን ቻናልን እንዴት እንደጀመርክ እና ለምን ደግሞ ኮሚኒቲ ዲዛይን ኮሚኒቲ እንደጀመርክ? ኦኬ ኢንተረስቲንግ ኩዌስችን። ቱ ቢ ሆነስት መጀመሪያ ይሄ ኦኒክስ ዲዛይን የሚለውን ቻናል የከፈትኩት ለዚህ ፐርፐዝ አልነበረም። እንዴት ነው ገና ፖርትፎሊዮ ዌብሳይት ለመስራት እንዴት ነው አብዛኞቻችሁ ዴቨሎፐርም ዲዛይነሮችም ታውቁታላችሁ፣ ፖርትፎሊዮ አፕዴት ማድረግ ምናምን መስራት በጣም በቃ የሆነ እሱ ልታደረጉ ስትሉ ሌላ ሳይድ ፕሮጀክት ይመጣል። ፕሮጀክት ትሰራላችሁ፣ ሲቪያችሁም ፖርትፎሊዮችሁም በጣም የድሮ ነው የሚሆነው። እና ይህንን የሆነ ስራ አገኘውና ለዛ ስራ ፖርትፎሊዮን አዘጋጅልኝ አሉ፣ የሆነ ቦታ ኦርጋናይዝ አድርገዋሉ። ገና አሁን ትልቅ ነው ብዬ ዝም ብዬ ቴሌግራም ቻናል ከፈትኩና ስራዎችን እዛው ከነ ዲስክሪፕሽን ፖስት ማድረግ ጀመርኩ ማለት ነው። ሶ በዚህ መልክ ነው እንትኑን የጀመርኩት ቻናሉን የጀመርኩት ማለት ነው። አትሰም ፖይንት ግን እኔ በጣም የተቸገርኩበት ነገሮች በጣም ብዙ ነገሮች ነበሩ በዚህ ጆርኒ ሲጀምር። ከነዛ ውስጥም አንደኛው ምንድን ነው
በቃ ጋይድ የሚያደርገኝ ሰው አልነበረም። ሜቢ አይ ቲንክ ከ2 ዓመት ወይ ከ3 ዓመት በፊት ነው የሚሆነው ያኔ ማለት ነው። እና ሜቢ ዩአይ ዩኤክስን ራሱ እንዲህ በስም በታይትል ምናምን አላውቀውም ነበር። ከዛን ጋይድ የሚያደርገኝ ሰው ስፈልግ ሜቢ ሊንክዲንም ያኔ በትንሽ ነበር ማውቀው። ሊንክዲን ላይም ስጠይቅ አንዳንዶቹ ሜቢ ቢዚ ናቸው ምናምን። ከዛም ቴሌግራም ላይ ሰርች ማድረግ ጀመርኩ። እንዴት ነው ቴሌግራም ኮሚኒቲ የለም? ሜቢ የዲዛይን እንኳን ኢቨን ሜቢ ሊኖር ይችላል፣ ግን በቃ ባሉት ኪወርዶች ቴሌግራም ላይ ሰርች ሳደርግ ዩአይ ዩኤክስ ዲዛይን፣ ኢትዮጵያ ዲዛይን፣ ሀበሻ ዲዛይን ምናምን እያልኩ ሰርች ሳደርግ ምንም የለም። በጣም ፔንፉል ነበር። ገብቷል። ኢትዮጵያዊ ዩቱብ ላይ እኮ የውጭዎች ምናምን እናገኛለን። ስልክ እንዴት ነው እንዴት ሊጀምር ዩአይ ዩኤክስ ምናምን የሚያስተምሩ አሉ። እንዴት ማርኬቱ ላይ ላንድ ላድርግ አሉ። ግን እንደ ኢትዮጵያ ኮንቴክስት እሱ ያለፈበትን ፓዝ የሚያሳየኝ ሚስቴኮቹ የሚያሳየኝ የሆነ ነገር ስሳሳት ይሄኛው እንደዚህ አስተካከል፣ የመጀመሪያ ጆቤን እንዴት ላንድ እንደማድረግ፣ እንዴት ከክላይንት ጋር ዲል እንደማድረግ፣ እንዴት ፕራይሲንግ እንደማውጣ፣ እንዴት በጣም ብዙ ፊድባክ ሲኖር እንዴት ሃንድል እንደማድረግ ምናምን እንዲህ የኢትዮጵያ ክላይንቶችን አንደርስታንድ አድርጎ የሚመልስልኝ ሰው አልነበረም። ከዛ በኋላ ይሄ ችግር እንዳለ ሆኖ እነዚህ አንዳንድ ክልሌ ምናምን አንዳንድ ሰዎች ዴም ያደርጉኛል። ዩአይ ዩኤክስ ከየት ነው የተማርከው? እንዴት ነው አሁን አንተ የጠየቀኝ ጥያቄዎች እንዴት ነው ስራ ማግኘት የሚቻለው ፍሪላንሰር ምናምን አይነት ቶፒኮች ማለት ነው። እንዴት እዚህኛው ደረጃ ላይ ደረስክ? ምን ጥያቄዎች ለመመለስ ሁልጊዜ ብዙ እንትን እየወሰደ መጣ ማለት ነው። ይህን ነገር ለምን ኦርጋናይዝ በሆነ መንገድ አላል አዘጋጅቼ ሰዎችን ለእንደዚህ አይነት ነገር አላዘጋጅም፣ ለዩአይ ዩኤክስ ዲዛይን እንዲዘጋጁ አላረግም ብዬ ምን ማድረግ ጀመርኩ። በጣም ከባድ ነው ቢሆነስት እንደዚህ አይነት ነገር ማዘጋጀት። በጣም ብዙ ፕሮጀክት ኖሮብክ ከዛን ሌላ ቦታም ፉል ታይም ሳይድ ፕሮጀክት ያው ክላስ ብዙም ባይሆንም ግን እነዚህ ኖሮብህ ደግሞ ታይም ሰጥተህ ላይቭ ማታ መግባት ሜቢ አንዳንዴ ሚቲንጎችን ካንስል ልታደረግ ትችላለህ። ለዚህ ሪዝን ማለት ነው አንዳንድ ፕሮጀክቶችን ትተህ ምናምን ነው እነዚህ ነገሮች ሳረግ የነበረው ማለት ነው። ግን ምንድነው ሜን ፖይንቱ ለምንድነው የምታደርገው ካልከኝ እኔ ያለፍኩበት የሆነ ፔን አለ። አንድ ነገር ለማግኘት በጣም ብዙ መንገድ ሄጄ ነው በብዙ መንገድ እንትን ያልኩት ማለት ነው። እኚህ ነገሮች እንደው ትንሽ እንትን ማለት ከቻልኩ ሶልቭ ማድረግ ከቻልኩ ፕሮብሌም፣ ሌላኛው ደግሞ እነዚህ ሜቢ ሙሉ ኮንሰፕቱን ራሱ ማያቅ ሰው ሊኖር ይችላል። ዩአይ ዩኤክስ ሰምቶ ማያቅ ሊኖር ይችላል። ሜቢ ግራፊክስ ዲዛይነር ምናምን የሚያውቁ ይኖራሉ። ግን እንደዚህ አይነት ፊልድ ላይ ቢገቡ ደግሞ ሞር ሰክሰስፉል ሊሆኑ የሚችሉ ሰዎች አሉ። ምንድነው የኔ ሀሳብ ኢኒሺየት ማድረግ ነው ሰዎችን በዚህ ኮሚኒቲ። እኔ ይህናል ኤክስፒሪንስን ምናምን ቶፕ ሌየር ላይ ያለው ሆኜ ሳይሆን እኔ ያገኘሁት ኤክስፒሪንስ በትንሿ ያለችኝ ለሰዎች ሼር ለማድረግ ማለት ነው። የደረስኩባትን ሼር ለማድረግ በሚል ሀሳብ ነው የጀመርኩት። ይህን ይመስላል የጀመርኩበት ሪዝን። So what about like design community? አዲሱ ማለት ነው ላይክ ቲቺንግ ምናምን እዛ ላይ ያከናወንክ ነበር እና ፕሮጀክቱ ተዘጋጅቶ ልጆች ምናምን እየተወዳደሩ ደን ፕራይዝ ምናምን ነበረ እና ስለሱ ያ በጣም 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 ኢንተረስቲንግ የሆነ ጊዜ ነበር በእውነት ያሳለፍኩት። የዛን ጊዜ እንዴት ነው አንዳንዶቹ ኤክስፒሪየንስ ነበራቸው ትንሽ፣ አንዳንዶቹ ደግሞ ፍሮም ስክራች ጀምሮ በጣም የሚገርም ስራ ይሰሩ ሰዎች አሉ። አንዳንዶቹ ደግሞ መሀል ላይ ምናምን ብቻ ብዙ ታይፕ ኦፍ ስኪል ሴት ላይ ደረጃ ላይ ያሉ ሰዎች ነበሩ እና ይህንን አይ ቲንክ እንትን ሳረግ ምንድነው ይሄ ጉግል ፎርም ሞልቼ ስለቅ የነበሩት ወደ 180 ምናምን ሰው ኢንተረስት ነበረው። ገብቷል። 180 ምናምን ሰው በአንድ እንትን ማለት ነው። ግን ያው ሳምሃው አንዳንዴ ዲስፕሊንም ምናምንም ብዙ ነገር ይጠይቅና የመጨረሻ የምትጠራው ጥቂት ትሆናለህ ማለት ነው። አንዳንዶቹ ሳይመቻችላቸው ሊሆን ይችላል፣ አንዳንዶቹ ጊዜ፣ አንዳንዶቹ ደግሞ የሃርድዌር ሪኳየርመንት ሜቢ ላፕቶፕ ያለማግኘት ምናምን ነበር። እንደዚህ ነበር። በ3 ሴሽን ነበር የከፈልኩት የነበረውን ፕሮግራም። የመጀመሪያው ሴሽን ምንድነው ዩአይ ዩኤክስ ቲዮሪውን ማለት ነው። ከኖርማሊ ዩአይ ዩኤክስ በፊት ዲዛይን
ፕሪንሲፕል መማር ነበረብን። እሱን ሼር አደረኩ። በሁለተኛው ቀን የፕራክቲካል ነው ስሙ የፊግማን ቱል እንዴት መጠቀም እንችላለን። በሶስተኛው ቀን ደግሞ እንዴት ነው አሁን እነዚህን ከተማርን እንዴት ነው ጎበዝ ዲዛይነር መሆን የሚቻለው፣ ወርልድ ክላስ የሆኑ ዲዛይነር መሆን የሚቻለው የሚለውን እሱን ነበር ለማሳየት የሞከርኩት። ከዛ በኋላ ወደ እንትን ሄድን ማለት ነው። የተማርነውን ነገር 5 ቀን ቻሌንጅ ያ ቻሌንጅ ምን የነበረው ቻሌንጅ ምን ነበር ነው? አይ ላይክ አንተ እንዳልከው ወደ ቻሌንጅ ገባችሁ። ያ እንዴት ነው እሱ የ5 ቀን ዴይሊ ቻሌንጅ ማታ ማታ 6 ሰዓት ላይ ሰሚት እንዲያደርጉ ማለት ነው። ምንድነው የተማሩትን ነገር አሁን ብዙ ነገር እንዲሁ በኖሌጅ ምናምን ስታውቀው ብዙ አይደለም። ነገር ግን ፕራክቲካሊ እያረከው ስትሄድ ነገሮችን ስታገናኝ ፕሮቶታይፕ ሲያስቸግር የሆነ ነገር አልመጣ ሲል ምናምን ይህን ፔን አለ። በዛ ውስጥ እንዲያልፉ ስለፈለግኩ ነገሮችን አንደርስታንድ እንዲያደርጉ ፕራክቲካሉ እንዲያውቁ ስለ 5 ቀን ቻሌንጅ ነበር። ያ ቻሌንጅ ካለቀ በኋላ ደግሞ ምን አደረግን? የሆነ ሀካቶን ነገር ለማድረግ ሞከርኩ ማለት ነው። ሀካቶን ላይ የነበረው ምንድነው ሀሳቡ የሶሻል ሚዲያ የዩኒቨርሲቲ አንድ ፕሮብሌም ሶልቭ የሚያደርግ የዩኒቨርሲቲ ተማሪዎችን ፕሮብሌም ሶልቭ የሚያደርግ ሲስተም ሞባይል አፕ እንዲሰሩ ነበር። ያንንም ቱ ቢ ሆነስት እኔ በጣም የከበደኝ ጀጅ ማድረግ እንደዚህ እንደሚከብድ አላውቅም ነበር። ግን አብዛኛው በቃ ሁሉም ማለት ይቻላል በጣም በጣም አሪፍ ነበር የሰሩት እንዳለ ማለት ነው። እና ከበደኝ ገብቷል። እያንዳንዱ የሰሩትን ለማወዳደር በጣም አስቸጋሪ ነበር። ነገር ግን ፋይናሊ ያው የግድ መምረጥ ስላለብኝ የተለያዩ ሜቢ ዲዛይነሮች ጓደኞችም ነበሩኝ። ለእነሱም ዲዛይናቸውን ሼር በማድረግ በመጨረሻ ይህንን ጨረስን ማለት ነው። ምንድነው ዋናው የኮሚኒቲ ሀሳብ ነገሮችን ፕራክቲካሊ መልመድ እንዲችሉ እያንዳንዱ የምንማረው ነገሮችን ኢንጌጅ ማድረግ የሚችልበት ኮሚኒቲ ቢፈጠር። እኔ ያኔ ያጣሁትን ኮሚኒቲ አሁን ሜቢ በቻልኩት አቅም አክሰሰብል ለመሆን እንዴት ነው ሪል ወርልድ ላይ እንደዚህ ነገር የሚሰራው ኮሜንት ላይ ግሩፕ ላይ ኮሚኒቲ ላይ ቢጠይቁ ኖርማል ዲኤምም ሲያደርጉኝ ሲምፕል ፎርም ሆነ ነገሮችን ሼር ማድረግ ሪሶርሶችን ሼር ማድረግ ምናምን ይህን ይመስላል በኮሚኒቲ ላይ የነበረው ሙቭመንት። በጣም አሪፍ ነው። እኔም ሰፖርት አደርጋለሁ። ላይክ አጀማመሩን አይታል። ፕላስ ደግሞ ዩ አር ጉድ አት ሼሪንግ ቲንግስ እና ላይ ፊቸር አለው። በመቀጠል ደግሞ ምን ለመስራት ነው ያሰብከው? ዲዛይን ኮሚኒቲ ሼር አደርጋለሁ አሁን ቻናል ላይ። ሌሎቻችሁ የማታውቁ ከሆነ ጆይን ማድረግ ትችላላችሁ በዛው በዚህ። ፊቸር ኦብቪየስ አለው። ምንድነው ከረንትሊ እያሰብኩ ያለሁት አሁን አብዛኞቹን ኮርሱን በጣም ኦርጋናይዝ በሆነ መንገድ ማዘጋጀት አንደኛ ነገር። አሁን ላይቭ ላይ ምናምን ነበር፣ አንዳንድም ሪካርድ የሆነ ቪዲዮዎች ነበሩ እና ለእነሱም ስራቸው የነበረው የሆነ ኢኒሼት የሆነ አፒታይትን ያንን ዲዛይን ለመስራት ኢኒሼት እንዲያደርጉ ነው እንጂ ዲቴይል የሆኑ አንዳንድ አድቫንስ ኮንሰፕቶችን እያንዳንዱን እንዴት ዲል እንደሚደረግ ምናምን ብዙ አላዘጋጀውላቸው ነበር። ጀስት ቤዚኩን ለቢግነር የሚሆን ዲዛይን ነበር ኮርስ አዘጋጅ የነበረው። ኔክስት ላይ ምንድነው የሚሆነው? አንድ የራሱ የሆነ ፕላትፎርም ቢውልድ ማድረግ ዲዛይኒንግ ሲል ስናት ኦነሊ አባውት ዩአይ ዩኤክስ ማለት ነው። እኔ በጣም ስሪዲ አይነት ነገር በጣም ወዳለው ፎቶግራፊ ያዳሊ ክሬቲቭ ኢንዱስትሪውን እንዳለ አርት ምናምን ነገር ደስ ይለኛል። ከክላሲካል ጀምሮ ብቻ አብዛኛው የክሬቲቭ ኢንዱስትሪ ውስጥ ያለው ነገር ማለት ነው። ዋይድ የሆነ ኮሚኒቲ ቢውልድ ማድረግ ማንም ሰው በቀላሉ የሆነ ጥያቄ ጠይቆ የሚረዳው ሰው የሚያገኝበት ፕላትፎርም ዌይ ሴክሽን ነገር ሲዘጋ ያንን ነገር መመለስ የሚችል ኦርጋናይዝ የሆኑ ሪሶርሶችን ማዘጋጀት። አሁን የመጀመሪያው ዋነኛው ችግር ምንድን ነው? ዩአይ ዩኤክስ መማር ፈልጌ ነበር ይላል የሆነ ሰው። ኦኬ ምናምን ስትለው ግን ዩቱብ ላይ በስነስርዓት የሆነ ኦርጋናይዝ የሆነ ነገር አጣ የሚል ሰው እኚህ ሮድማፕ ማዘጋጀት፣ ትልልቅ ኢቨንቶችን ማዘጋጀት ሜቢ አሁን ቴሌግራም ላይ ምናምን እናዘጋጀዋል። ወደፊት ግን ሊትራሊ
እንትን ላይ ማለት ነው ፊዚካል የሆኑ ሎኬሽኖች ላይ ትልልቅ የሆኑ የዲዛይኒንግ ዝግጅቶችን ኢቨንቶችን ማዘጋጀት አዌርነሶችን መፍጠር። ሌላኛው ደግሞ ትልቅ ሌላ እርግጠኛ መሆን የምፈልገው ነገር ቢኖር ጆብ ኦፖርቹኒቲን ክሬት ማድረግ። ይሄ በጣም ላረገው የምፈልገው ነገር ነው። ምክንያቱም ሰርተ መጨረሻ ላይ የሆነ ነገር ላይ ላንድ ማድረግ አለብን። ስለዚህ ከኢትዮጵያም ውጭ ያሉትን የጆብ ኦፖርቹኒቲዎች ፍሎ እንዲያደርግ ማድረግ ማለት ነው በዚህ ኮሚኒቲ ውስጥ። ይሄኛው ነው የማቅደው። እንዲሁም ደግሞ የተለያዩ አይ ቲንክ ፕላትፎርሞች ቢውልድ እናደርጋለን ብዬ አስባለሁ። በዚሁ በቲም ውስጥ ኮሚኒቲ ውስጥ ባለን ልጆች ብዙ ፕሮዳክቶችን ላውንች እንደምናደርግ ባለሙሉ ተስፋ ነኝ። ሶ በዚሁ ቀጥልበት የሚል ሀሳብ ነው ያለኝ እኔ። ላይክ ታይማችንም እየሄደ ስለሆነ እኔም ሌላ ነገር ስላለኝ የሆነ ለማሳጠር ሌሎች ጥያቄውን ተውና አንድ ጥያቄ ልጠይቅና ከዛ ወደ ሾርት ጥያቄዎች እናልፋለን። እንዲህ የምትሉ አጭር አንድ ቃል ማለት ነው። ኮላቦሬሽን ላይ እንዴት ነው? አሁን ከብዙ ቲሞች ጋር ሰርታል እና እንዴት ነው ከዲዛይነር ከዲቨሎፐር ጋር ያለው ኮላቦሬሽን፣ ከዛ ደግሞ ከፕሮጀክት ማኔጀር ጋር ያለው ኮላቦሬሽን እንዴት ነው የምትፈታው? ኦኬ አሁን እዚህ ጋር በምንመጣ ሰዓት ምንድነው ብዙ ጊዜ ሰው ፎከስ የሚያደርገው ቴክኒካል ስኪሉ ላይ ብቻ ነው እና ግን እንደዚህ አይነት ቦታ ላይ በምትመጣ ሰዓት ብዙ የሆነ ፐርሰናል ያንተ ባህሪዎች ይገለጣሉ ማለት ነው። ምን ማለት ነው? ኮሚኒኬሽን ስኪል፣ ከሰው ጋር የመግባባት ስኪል፣ ሌላኛው ደግሞ ትልቁ ያወሩትን ነገር ኢቨን አንደርስታንድ የማድረግ ስኪል። አሁን በጣም ኢምፖርታንት የሆነ ስኪል ነው። የሆነ ነገር ሊያስረዱ ፈልገው እነሱ ባዩበት መጠን ሰዎችን አንደርስታንድ ማድረግ፣ ፕሮዳክት ማናጀርን ማግኘት። ሰው እንዴት ነው የሚሆነው እንቅስቃሴያችን? መጀመሪያ ያው ፕሮዳክት ማናጀር ይኖራል ማለት ነው። ፕሮዳክት ማናጀሮች ስር ዲዛይነር እና ዲቨሎፐሮች ይኖራሉ። ሜቢ ደግሞ ትልቅ ሰፋ ያለ ነገር ከሆነ ደግሞ ዲዛይነሮቹን ሊድ የሚያደርግ ሊድ ዲዛይነር ይኖራል ማለት ነው። ወይ ከአንተ በላይ ወይም ደግሞ ከአንተ በታች ያሉ ጁኒየር ዲዛይነሮች ይኖራሉ። እንደዚህ ይኖራል። ዲዛይኑን ከሰራ በኋላ ምን ይደረጋል? ኮሜንት፣ ያው ፊግማ ኮሜንት አለው። ሲኢኦም ሊሆን ይችላል፣ ፕሮዳክት ማናጀሩም፣ ዴቨሎፐሮችም ቴስት በሚደረግ ሰዓት ኮሜንት ይለቁል እንትን ፊድባክ ያስቀምጡላል ማለት ነው ዲዛይን ላይ። በዛ መሰረት ፊድባኮችን ኢንተራክት ታደርጋለህ። አብዛኛውን ጊዜ ደግሞ የምትገናኘው ከፍሮንት ኤንድ ዲቨሎፐር ነው ማለት ነው። ከዲቨሎፐር ዋይስ ከሆነ ፍሮንት ኤንድ ዲቨሎፐር ጋር ሜቢ ነገሮች እንዴት ነው ሪስፖንሲቭ ይሆንልኝ ይላል። ሜቢ አኒሜሽን እንዴት ነች ምናምን እንደዚህ አይነት ነገሮችን ከዲቨሎፐር ጋር። ከፕሮዳክት ማናጀር ጋር ደግሞ ፍሮም ቢዝነስ ሳይድ እንዴት ነው ከቢዝነስ ዋይዝ ያለው ነገር ከዩዘር አጠቃቀም ከፕሮዳክቱ ዋይዝ ከፕሮዳክት ማናጀር ጋር ዲል ታደርጋለህ ማለት ነው እንደዚህ አይነት ነገር። ሌላኛው ደግሞ ሜቢ ሚቲንግ አይነት ነገር ሊኖርብ ይችላል። ሜቢ በየቀኑ ሚቲንግ ማድረግ ሊኖርብ ይችላል ከሙሉ ቲሙ ጋር። እንደየካምፓኒ ቢለያይም የፕሮዳክት ቲም ካለ ሜቢ ፕሮዳክት ቲም በየቀኑ ልትገባ ትችላለህ ስታንዳፕ ሚቲንግ። ከዛም በየቀኑ ፊድባክ ይኖራል። ሁሉም የራሱን አይዲያ ይሰጣል። ያንን ደግሞ በቀጣዩ ቀን ፊድባክ እያሻሻልክ እንትን ትላለህ ማለት ነው። ይህን ይመስላል። አሁን ወደ መጨረሻ ደርሰናል። ላይክ ዊ ሃቭ ቱ ፊኒሽ ስለሆነ ነው ይህ ጥያቄ። ራፒድ ፋየር ክሎዚንግ ነው። ጀስት ዩ ጊቭ ሚ ዋን ወርድ ማለት ነው ለጥያቄዎቼ። ዲዛይን ቱል ዩ ካንት ሊቭ ዊዛውት። ፊግማ። ኦኬ። ዩኤክስ ትሬንድ ዩ ዊሽ ውድ ዲስአፒር። ብሩታሊዝም። ዩኤክስ ትሬንድ ዩ ዊሽ ውድ ዲስአፒር። ያ ብሩታሊዝም። ኦኬ። ዋን ኢትዮጵያን ብራንድ ሁዝ ዲዛይን ዩ አድማየር። የኢትዮጵያ ብራንድ የሆነ ይኸኛው ከረንትሊ አሁን ማይንድ ስቴት ነው። እሺ እንለፈው። እሺ ዲዛይነር ኦር አርቲስት ሁ ኢንስፓየር ዩ። ኢትዮጵያ ውስጥ ከሆነ አላዛር አሁን እኔ የምሰራበት ካምፓኒ ውስጥ ሊድ ዲዛይነር
አላዛር ያው አናውቀውም። ዩ ካን ሼር ሂዝ አካውንት ማለት ነው ወይ ሊንክዲኑን ምናምን ሼር ታደርገናለህ። ከሰራቸው ፕሮጀክቶች ደግሞ ፕራውድ ኦፍ የምትሆነው ሞስት ፕራውድ ኦፍ የምትሆነው ፕሮጀክት የቱ ነው? በጊዜው አድዋ አድዋ ያ አድዋ ዲዛይን አምና የሰራው ማለት ነው። ያ እሺ ኢፍ ዩ ዌርንት ዲዛይነር ዋት ውድ ዩ ቢ ዱይንግ? ዴቨሎፐር አይ ዴቨሎፐር ነበር መጀመሪያውኑ ያው ይታወቃል። ሶ ጋይስ ጥያቄዎች ምናምን ማንቀበል ነው የሚሆነው ለሌላ ኬዝ። የዛሬው ዲስከሽናችን እዚህ ላይ ያበቃል። በረከት እዚህ ድረስ መጥተህ እስኪልን ሼር ስላረክልን ላይክ ዲስከስ ስላረግን ቆንጆ ቆይታ ስለነበረን በጣም እጅግ አድርገን ነው የምናመሰግናለሁ። ቴክ ኢት ፋም። እኔም እጅግ አድርጌ አመሰግናለሁ አክብራችሁ ስለጠራችሁ። በመጨረሻ የምትለው ነገር ካለ ኦፕን ማይክ። ኦኬ፣ በመጨረሻ ያው የረዳኝ እግዚአብሔር በጣም እጅግ አድርጌ አመሰግናለሁ። ሁሉም ነገር ከራሴ ሳይሆን ከሱ እርዳታ ነው እና እግዚአብሔርን በጣም እጅግ አድርጌ ማመስገን ፈልጋለሁ። እንዲሁም ቤተሰቦቼን እና ጓደኞቼን ቤንጃሚንንም ማመስገን ፈልጋለሁ። ሶ ቴንኪው እዚህ ስለተገኛችሁ ኦዲየንሶቻችን አሪፍ ጊዜ ነው ነበር የነበረን። ይሄ ኤፒሶድ ሪከርድ ተደርጎ ዩቱብ ላይ እናስቀምጣለን። ደን ዊ ዊል ሼር ኢት ሂር ማለት ነው። እሱን ሼር ማድረግ ትችላላችሁ። ያልሰሙ ልጆች ደግሞ እንዲሰሙ ይሄንን ነው ሼር የምናደርገው። ሶ እዚሁ ላይ ነው የምናበቃ። ቴንኪው ደህና ደሩ።